ተዋህዶ በታቅቦ ከሆነ እኔም ኦርቶዶክስ ነኝ አልኮኔ እሺ ለሀገር አይዋጉም ተብለን ነበር የምንታማው እኔ ማቃው ደግሞ ለምሳሌ ከዶክተር አቡነ ጴጥሮስ ጋር ስነ መለኮት ጥያቄ በጣም ዲስከስ እናደርግ ነበር እኔ በጣም ወደው እንትኑ ነው ያሬዳዊ ዝማሬውና የሽብሸባ እኛ አሁንን መስቀልቅል አረግ ነው ትንሽ ምን አርጌ እንዴት ምን አጠፋው አይ ለታቦት ክብር አልሰጠም ማለት እርግጠኛ ነኝ የመጀመሪያዎቹ አማኞች ይሆኑ 99% ከኦርቶዶክስ ይወጡ ሊሆኑ ይችላል የመጀመሪያው ጥያቄ ኦርቶዶክሳውያን የልብ ጓደኞች አሉት እነማን ናቸው ካሉት የተወደዳችሁ የሎዛ ሚዲያ ተከታታዮች ዛሬ በሎዛ እንግዳችን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ፕሬዝዳንት ፓስተር ጻድቁ አብዶ አብረውን ናቸው ከሳቸው ጋር ቆይታ እናደርጋለን ይህ የሎዛ እንግዳ በሎዛ ሚዲያ ብቻ ነው ፓስተር ጻድቁ አብዶ እንኳን ወደ ሎዛ ሚዲያ በሰላም እናንተም እንኳን ቀራችሁኝ አመሰግናለሁ በጣም እሺ ፓስተር ጻድቁ አብዶ ማን ናቸው ቢል ለኛ አድማጭ ተመልካቾቻችን ባጭሩ ምን ብለን ልንነግራቸው እንችላለን በዛው ፓስተር ጻድቁ አብዶ ስንት ማንነት ነው ያላቸው የሚለውንም እንየው እስቲ አንድ ላይ አንድ ሰው ስንት ማንነት ሊኖረው ይችላል እስቲ ጥያቄው ግልጽ ይሁን ማለት ያው እንግዲህ እንደ አንዳንድ ጊዜ ሳትወደው እንግዲህ በተለያየ ምክንያት በተለያየ መንገድ ሰዎች ሊያውቁ ይችላሉ እና ስለዚህ ከልጅነት ጀምሮ በልጅነቴ ተወልጄ ያደኩበት አካባቢ አለ የአንድ እናት ልጆች 8 ነበር አራት አሁንም አለ 8 ከ8ታችን 4 ወንዶች 4 ሴቶች ናቸው እና የኔ አባት ደግሞ ያው 3 ያገቡ ስለሆኑ አብዶ ኤሌማ ይባላሉ እሳቸው ሌሎች 2 እንግዲህ እናቶቻችን በእኛ ባህል ያው እናቶች ነው የሚባሉት ትልቋ እናት እየተባለ ነው የሚቀጥለውና 14 በህይወት አለን አሁን እውነት 14 በህይወት አለን እና ከነዛ ውስጥ በሆነ ምክንያት ወደ ዘመናዊ ትምህርት ቤት የገባሁት እኔ ነኝ ከብት ለመጠበቅም አስቸገርኩ አልመችም የት ነው የተወለዱት ማለት ነው ፓስተር እዚህ አርሲ ውስጥ አሁን ሎዴ ሄጦሳ ይባላል አሁን 3 ቦታ ርስት ነበረን ላይ ደጋው ላይ አርብ ገበያ ከውሩታ ወደ ላይ ቀለጣ የሚባል ወንዝ አለ አካባቢውን የሚያውቁ ሰዎች ተሻግረው እዛ ጎንዴ የሚባል ወንዝ አለ እዛ አካባቢ ነው እኔ የተወለድኩት ግን እዚህ ደግሞ ወደ ከሁሩታ ወደ ዴራ የምትባል ከተማ ስትመጣ መሃል ላይ ቢቃ የሚባል አካባቢ ሻርቤ ይሉታል እዛ ደግሞ ርስት ነበረን እንደገና መሃል ላይ እናቴ ደግሞ ወደ አርሲ ስሬ አካባቢ ነው ሀገራቸው ስለዚህ እዛው አካባቢ ነው እና መጀመሪያ አርሲ ስሬ ማለት እኮ ዶክተር ዘበነ ለማም የተወለደው እዛ ነው አዎ አቤሳኑ እዛ ናቸው የንግድ ባንኩ ፕሬዝዳንት አዎ እናንተናም በጣም አሁን በህይወት የሌሉ የአስትሮፊዚስት የናሳም እዚህ ኢትዮጵያ ስፔስ ሳይንስ እንዲቋቋም አስተዋጽኦ ያደረገው ዶክተር ለገሰ ወትሮ ይባላል ዶክተር ለገሰ ወትሮ በእኛ ቤተክርስቲያን በሙሉ ወንጌል ቤተክርስቲያን ብዙ መዝሙሮችን ምናልባት ከሞትም ያድናል የሚለው ብዙ ሰው ሊያውቅ ይችላል የዘመረ ሰው ነው በነገራችን ላይ የዚህ የአርሲ ስሬ አካባቢ ልጆች አሁንም ለምሳሌ ሰለሞን አበበ ይባላል አሁን እዚህ የማኑኤል ህብረት ትንሽ ኃይለኝነት ያጠቃቸዋል መሰለኝ የዛ አካባቢ የአርሲ ስሬ አሉ ልጆች ያው ሌላም ማቃኔ ማቃቸው ብዙ አሉ የሚገርም ነው ለኛ 3ቱም ከተሞች ሁሩታ አርሲ ስሬ እና ዴራ ገበያም ዘመዶች የሚውሉበት ነው የኔ አባት ግን ዴራ የምትባለውን ከተማ ከቆረቆሩት ከመጀመሪያዎቹ ከተማ ውስጥ መጥቶ ቤት ያው ቦታ ይዘው የእህል ንግድ ግብርና ሁለቱንም ያካሂዱ ነበር አባቴ እና ስለዚህ እኔ
ክረምት ወደዚህ ወደ ቆላ ወደ አርሲስሬ እንመጣለን። ክረምቱ ሲያበቃ ከቡሄ በኋላ ወደዛኛው እንሄዳለን። በመሃል እህል በሚታጨድበት ጊዜ ደግሞ እዚችኛ ቆላው ወደ ቆላ አይነቱን እንመጣለን እና ወደዛ ነው። ስለዚህ የኔ እህቶች ደግሞ ወደ አርሲሮቤ ጢቾ ምናምን አካባቢ አግብተው ሄደዋል እና እኔ በብዛት ይኖርኩት እንግዲህ በልጅነቴ ኤሌመንተሪ ተማርኩት ዴራ ነው። ከዛ ይተያ ከዛ ያሰላ ፓስተር ግን ኦሪጂናል ሃይማኖቶት የቤተሰብ ሃይማኖቶት እስልምና ነበር የሚባል ነገር ሰምቻለሁ። አዎ ይናገራል፣ ስሜም እኮ ይናገራል። ጻድቁ የተባለው እንግዲህ በዛ ከእስልምና ወደ ክርስትና እንዴት ወጡ? ጻድቁ የተባለው ስም ራሱ ስሙ ለውጥ እንዴት መጣ? እሺ የኔ አባት ሌላ ስም ነበረው? የኔ አባት ሳዲቆ ይባላል በእኛ አካባቢ አጠራር። እኔ አባቴ ደስ ያለው ቀን መሐመድ ጻድቅም ይለኛል። ሲበሳጭ ነው እንጂ ሌላ ስም የሚጠራው። ግን ሳዲቆ የሚለውን ስም ሲጽፉ እንግዲህ በአማርኛ እንትን ጻድቁ እያሉ ይጽፉብኛል ካርዴ ላይ እና በየአመቱ ማስቀየር ሆነና ሚኒስትሪ ላይም እንደዛ ብሎ ሲያስተላልፉ ከሚኒስትሪው በኋላ በዛ ዘመን አጠራር አሁንም እንደዛው ትጠሩናላችሁ። እኔ ጴንጤ ሆንኩ ማለት ነው። ከዛ በኋላ ጻድቁ ማለት እንግዲህ በዕብራይስጥም በግዕዝም በአረብኛም ያው ነው ትርጉሙ። ስለዚህ ምን አጨናነቀኝ ብዬ ተውኩት ማለት ነው። እና ኦፊሻል ስሜ ይሄ ሆነ ጻድቁ። በቃ ሚኒስትሪም ላይ ሌላም ላይ እየቀጠለ ዶክመንቶች ሁሉ ላይ ከሳዲቆ ወደ ጻድቁ ሆነ ማለት ነው። የሚገርም ነው ፓስተር። ማለት ዛሬ የተገናኘ ነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ላይ ያለውትን በምዕመኖቿ በኦርቶዶክስ ቤተክርስቲያን ላይ ያለውትን ምልከታዎትን ሐሳቦትን ልጠይቀውት ነውና የትም ሚዲያ ላይ ኢንተርቪው ተደርገው ማያውቋቸውን ጥያቄዎች ነው የምጠይቀውት። ሌሎች ጥያቄዎችን ያው ሌላ ሚዲያ ላይ ሌሎች ሰዎች ያገኟቸዋልና ያው የምንኖረው ሁላችንም ሰዎች ነን። የምንኖረው ያለችን ደግሞ አንዲት ሀገር ናት እና በፍቅር ነው መኖር ያለብን። ሁሉንም ሰው ልዩነቱን አክብረን ማለት ነው። ግን ሁሉም ሰው የሚኖረው ከሰው ጋር ነው። በሰው ጋር በሚኖረን መስተጋብር ውስጥ ደግሞ ክፉም ደጉም እናሳልፋለን። አንዳችን ለአንዳችን ያለን አመለካከትም ይለያልና እርስዎ ደግሞ የሃይማኖት አባትም ነዎት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትም ፕሬዚዳንት ነዎት። ብዙ በክርስትናው በራስዎት መስመር ብዙ ዋጋ ከፍለዋል። ላመኑበት ነገር እስከ ሞት ድረስ ሁሉም ሰው ያውቃል። ለይቅርታም ቅርብ ነዎት። ደግሞ በቅርቡ አሁን ይቅርታን የሚሰብክ አብሮን መኖርን የሚፈልግ አንድ መጽሐፍ በቅርቡ እንደሚያሳትሙና ገበያ ላይ እንደሚውል አውቃለሁና ዛሬ የተገናኘ ነው በሎዛ ሚዲያ የሎዛ እንግዳ በሚለው መርሃ ግብራችን ላይ ፓስተር ጻድቁ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ስለ ምዕመኖቿ፣ ስለ አስተዳደሯ፣ ስለ አገልግሎቶቿ ወዘተርፈ ያላቸው ምልከታ ምንድን ነው የሚለው ነው። ምክንያቱም የኛ ኦዲየንስ ኦልሞስት ኦል በማለት በሚቻልበት ደረጃ ኦርቶዶክሳውያን ናቸውና ፓስተር ጻድቁ የመጀመሪያው ጥያቄ ኦርቶዶክሳውያን የልብ ጓደኞች አሉት? እነማን ናቸው ካሉት? አንተ አንዱ እንግዲህ ካንተ ይጀምር። እኔ እንግዲህ እስከማውቀው በእኔ ግምትና አስተሳሰብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው በኢትዮጵያ ሃይማኖት ተቋማት ፎረም ምክንያት እንግዲህ ከላይ እስከ ታች ከሊቃነ ጳጳሳቱ ጋር ያው በጣም እንገናኛለን። እኔም መቼም እርግጠኛ ነኝ እነሱ ለኔ ያላቸውን አስተሳሰብ እኔም አውቃለሁ። እኔም እንደዚሁ ነኝና ቤተሰብም አሉ እንዴ ቤተሰቦች አሉ። በባለቤቴ በኩል ጠንከር ያሉ እንዳውም ትንሽ እኔም ጠንከር ያልኩ ነኝ በጤንጤነቴ፣ እነሱም እንደዚሁ። ግን ስንገናኝ እንግዲህ በሉ እንግዲህ ጸልዩ፣ እኔ ከጸለይኩ በኋላ መልሶም ሊጸልዩ ይችላሉ። ለማንኛውም ሁለቱም ወገኖች አሉ። በነገራችን ላይ ወንድሞቼ እኔ ጋር ሲመጡ በል እንግዲህ ጸልይ እንግዲህ ወይም ያው በኦሮምኛ ከደዱሜ ይላሉ እና ይሰግዳሉ ሰላት። እኔ ቤት ሙስሊሞች ናቸው። አዎ ወንድሞቼ ታላቅም ታናሽ ሙስሊሞች ናቸው። እነሱም ሲመጡ ያ መብታቸው የተከበረ ይሆናል። ደግሞ የኦርቶዶክሳውያን የሆኑት የኔ ባለቤት ወንድምና እህቶቿ ሁለቱም አሉ እዛ ቤት ውስጥና ሲመጡ ምንም ችግር የለም። ሶስት ማንነት አለ ማለት እኮ ነው አይደል?
በባለቤቶት በኩል ኦርቶዶክሳውያን አሉ፣ በወንድሞችዎት በኩል ሙስሊሞች አሉ። በኩል ደግሞ ሁለቱም አሉ። በባለቤቴ በኩል የኔም አይነት አሉ እዛ አሉ። ስለስንገናኝ ግን ያው ቤተሰብ ነን፣ ሌላ ነገር የለም። ይገርም እኮ ነው። ስለዚህ እኔ ቤት ሶስቱም አለ ማለት ነው። የልብ ጓደኞችዎት ኦርቶዶክሳውያን ግን አሉ? እንደው ከጓደኛ የልብ የሚሏቸው በልጅ እነሱ እንግዲህ አሁን ተያይዘን እንትን በልጅነቴ ነበሩ። ያው ከኔው ጋር ሆኖ አሁን እኔም በእነሱ ምክንያት ነው ወደ ክርስትናውም የመጣሁት። አሁንም አሉ። ከጳጳሳቱ ከማን ጋር ይገባባሉ? እንደው በጣም እንዴ ከማን ጋር ነው የማትባባው? እንደው በጣም አንድ ጊዜ የኔ መጽሐፍ ምረቃ ጊዜ ከብፁዕ ዶክተር አቡነ አረጋዊ ጋር ትንሽ ፍቅርዎት እንደሚያደላ ያቺ ነገር ሲያወሩ፣ ኧረ እኔ ከፓትርያርኩም ጋር በጣም ነው የምወዳቸው ማከብራቸው። ያሳዝኑኛል በጣም ያው እንደምታውቀው ብዙ ኃላፊነት ነው፣ ከባድ ነው። ይሄን ያህል ህዝብ ያለውን ከሁሉም የሆነውን መምራት እንዴት ከባድ እንደሆነ እንግዲህ እሳቸው እምነቱ ሊሆን ይችላል ብዙም አይናገሩ፣ ግን እሳቸው እኔ በጣም ከሚያሳዝኑኝ ሰዎች እና በጸሎቴ ማስባቸዋለሁ። በነገራችን ላይ እንግዲህ ዶክተር አቡነ አረጋዊ ያው ቅዱስ ፓትርያርኩን በጸሎት ያስባቸዋል እርሶ? እኔ ያው አምላኬም ይሰማኛል ብዬ አስባለሁ። ለፓትርያርክ ይጸለይ አይጸለይም ቀኖናውን አላውቅም፣ ግን እኔ ያው ለሀገር መሪዎችን ስጸልይ አትሊስት እንደዚህ የተለየ በነገራችን ላይ ማናቸው ሙፍቲ እና ፓትርያርኩ በጣም እኔ ለሙፍቲም ለሳቸው ለሁለቱም ትልቅ ቅርበት ነበረኝ። አሁን ደግሞ እንግዲህ በሙፍቲ ቦታ የተተኩትም ሀጂ ኢብራሂም ቱፋም ቢሆኑ ከኔ ጋር ደግሞ የአንድ ወረዳ ሰው ናቸው። የሌላውን ሰውዬ ምስጢር አላወጣም። ከእናንተ ወገን የአንድ ወረዳ ሰዎች አለን፣ 3 ሰዎች። የሚገርም ነው አጋጣሚው፣ እንታወቃለን። አንዳንድ ጊዜም ሌላው ሰው ምን ነው አንድ ጊዜ አንድ እናት አንድ ሴት አዩንና ምን ነው ሌላው ህዝብ እንደዚህ እንደናንተ ቢሆን አሉ። ቢወደድ ስንቀላለድ ሰምተውና ታች ቢወርድ ይሄ ምናምን አሉ። ስለዚህ እንግዲህ በዚህ በሃይማኖት ተቋማት ምክንያት አሁን የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስም አቡነ ኤርሚያስም ሰሜን አቡነ ጎርጎርዮስም ሌሎች ጳጳሳት አቡነ አብርሃም ሌሎቹም በሙሉ በኢትዮጵያ ሃይማኖት ተቋማት ምክንያት ስለምንገናኝ እንግዲህ መተዋወቅ የግድ ነው እና ከአንዳንዶቹ ጋርም አንዳንድ ጊዜ የስነ መለኮት ጥያቄም ለምሳሌ ከዶክተር አቡነ ጴጥሮስ ጋር ስነ መለኮት ጥያቄ በጣም ዲስከስ እናደርግ ነበር። እሳቸው ያው ጴጥሮስ ናቸው፣ እንደ መጽሐፍ ቅዱሱ ጴጥሮስ ናቸው። የኒውዮርኩ ማለት ነው ኒውዮርክ ያሉት እና ያው ግልጽ ናቸው። እና አንድ ጊዜ እንዳውም በሆነ ጉዳይ እኔ አዘናለሁ በርሶ ስላቸው ፓስተር ጻድቁን ስላናደድኩ ደስ ብሎኛል ብለውኛል። ብፁዕ አቡነ ጴጥሮስ እና ስለዚህ በዛ ደረጃ አይ ቲንክ ምንም እና አንድ ጊዜ ግን አንድ ቀልድ እኔ ሲቀልድ ሳቁና ጳጳሳቱ አንድ 5-6 ይሁኑ እንደሆነ አላውቅም ሲስቁ ፓትርያርኩ ምንድነው የምትስቁት ፓስተር ጻድቁ ምን ብለው ነው አሉ። እረሳቸው ምንም አይሉት አለ ተባለ። አይ ግድ የለም ምን አሉ አሉ። አይ ተዋህዶ በታቅቦ ከሆነ እኔም ኦርቶዶክስ ነኝ ብሏል አሉ። እኔ ያሉት እርሶ ነዎት? እኔ ያሉት እርሶ ነኝ። ተዋህዶ በታቅቦ ከሆነ እኔም ኦርቶዶክስ ነኝ አልኩ እኔ። እሺ ያው ለነገር ነው ግን ለጨዋታ ከዛ ሲል እንደዚህ ብሎ እንዴ ታዲያ ተዋህዶ ከታቅቦ ውጭ ያለ እንዴ ያሉ እሳቸው። ከዛ ተሳሳቅንና እንተዋለን። አንዳንድ ጊዜ በዛኛው ወገን አንድ ጊዜ ደግሞ ሌላ አሁን የሚስቁብኛል። ምክንያቱም ምንድናት ግን ታቅቦ ተባለችው እቺ ጨዋታ የተነሳችበት እኔ ነኝኛ ተዋህዶ በታቅቦ ከሆነ እኔም ኦርቶዶክስ ነኝ አልኩ እኔ። ታቅቦ ምን አድርጋችሁ ነው ስብሰባ ላይ ምናምን ምንድነው? አይደለም ዝም ብዬ ለጨዋታ ያክል ነው። ኦኬ ሌላ ጊዜም ወደዚህ ወደ ወሳና ሲሄድ አንድ ሰው ተሳስቶ ነው እንግዲህ ጓደኛው ጋር ይደውል መስሎት እሺ ስልክ ይደውልና ማን አንተ ምናምን ሳይለኝ
አሰላሙ አለይኩም አለኝ። ስለኝ ወአለይኩም ወሰላም ወራህመቱላሂ ወበረካቱ አልኩት። ከዛ አብዱል ቃድር ነህ እንዴ አለ። ከዛ ስለኝ አይ አይደለሁም አልኩት። ከዛ እናስ ማን አለኝ። ጤኔ ስለው አውዙ ቢላህ ብሎ ስልኩን ዘጋ ማለት ነው። ስልኩን ዘጋና መልሼ ደወልኩለት እኔ። የሚገርመው አነሳ። ምን ነው ሰላምታ ጠየቀኝ፣ በአምላክ ስም አላህ ስም ሰላምታ ጠየቀኝ። እኔ መለስኩለት። ለምን ነው ተውበት የምታረገው አልኩት። ያው እኔ ስለማቅ ባግራውንድ ስለሆነ ወላሂ ደንግጬ ነው፣ ግን እርሶ ተውበት እንዴት አወቁ አለ። አይ በቃ እሱ ሌላ ምስጢር ነው ተው አልኩ። ይሄን ታሪክ አሁን ሰምቶ ይቀልዱብኛል። አብዱል ቃድር ነው እንዴ ይሉኛል። የሚገርሙት ፓስተር የሚገርሙት ማለት ነው። ባለፈው ኢትዮጵያና ኢትዮጵያዊነት በአራቱ ሃይማኖቶች የኛ መጽሐፍ ጊዮን ሆቴል ላይ ሲመረቅ ብዙዎቹን ደስ ያሰኘኝ ጥሩ አጋጣሚ እንትን ጨዋታ አንስተውል ነበር ከብፁዕ ዶክተር አቡነ አረጋዊ ጋር። ከብፁዕ ዶክተር አቡነ አረጋዊ ጋር ያቺ ገጠመኛ ሲንገሩልስ? አይ ሁለት ነገር ነው። ሁለት ሰው ጥያቄ ጠይቀኝ። አንደኛ እንግዲህ ጸለይን ማለት ኦርቶዶክስ ከካቶሊክ እኛም ወንጌላውያን እኔ ወክዬ ጸለይኩ። ከእስልምናም ያው ጸሎት አለና ሙፍቲ ኢብራሂም ምን አሉ እንዴ አንድ አይነት እኮ ነው ምንድነው ልዩነታቸው አሉ እሳቸው። እና ምጸልዩት እኮ ክርስቶስ ትላላችሁ እንደዚህ ምንድነው ምናምን አሉ እሳቸው። እና ላስረዳቸው ሞከርኩና አቡነ አረጋዊ ደግሞ ምን አሉ አባታችን ሆይ የሚለውን ስንጸልይ ያ አባታችን ሆይ በሰማይ የምትኖር ብለን ቀጥለን አሜን ከተባለ በኋላ ሁለቱ ቀጠሉ ማለት ነው። ኦርቶዶክስ እና ካቶሊክ። ከዛ እኔ ከአቡነ አረጋዊ ጎን ነበር የቆምኩትና ጸሎት ሲጨርሱ ፓስተር ምን ነው መሃል ላይ ጠፉ አሉኝ። የት ላይ ማለት ነው? የት ላይ ጠፍታችሁ ነው? አው አባታችን ሆይ ብለን በሰላም ገብርኤል ላይ ሲደርስ ክብር ምስጋና ለዘላለሙ አሜን ከተባለ በኋላ እኛ እመቤታችን ቅድስት ድንግል ማርያም በመላኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ፣ ያሸናፊ የልዑል እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ ኢየሱስ ክርስቶስም የተባረከ ነው። ጸጋን የተሞላሽ ቅዱስ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን አስተሰርይልን ዘንድ ለዘላለሙ አሜን እንላለን። እኛ በሰላም ገብርኤል ላይ እናንተ ታቆማላችሁ። አቆምንና እሳቸው ምን አሉኝ ፓስተር ምን ነው መሃል ላይ ጠፉ አሉኝ። አይ ቢቀጥልም አንድ ሁለት ሶስት ፍሬዝ ቢያስቸግረኝ ነው አልኳቸው። ከዛ ተሳሳቅንና ያው ኦኬ ዘታለፈች ዘታለፈ ያቺ መሃሏ ማለት ኦርቶዶክሳውያን አቡነ ዘበሰማያትን ሙሉውን ይሏታል መጽሐፍ ቅዱስ ላይ እና በሰላም ገብርኤልን ጨምረው በእናንተ በኩል ደግሞ እዛች ላይ ተቆማላችሁ። ከብፁዕ ዶክተር አቡነ አረጋዊ ጋር ብዙ ጊዜ ደስ ብሎትና አዝነው ነው የሚናገሩትና የተለየ ፍቅር አላችሁ? ምንድነው የምትዋወቁበት አጋጣሚ? ያው በኢትዮጵያ ሃይማኖት ተቋማት ነው የምንተዋወቀው። ምን አይነት ሰው ናቸው በእርሱ አገላለጽ አቡነ አረጋዊ? ብፁዕ አቡነ አረጋዊ እውቀትም ትህትናም ስብናቸውም ከፍ ያለ ነው። እውቀትም አላቸው፣ ትህትናም አላቸው። አንድ ወጥ ነው። አንድ ደስ የሚለው አንተ ባህሪ አንድ ወጥ ከሆነ ጥሩ ነው። ምንም አይነቱን ግድ የለም ለኔ ላይስማማኝ ይችላል። ግን እሳቸው አንደኛ በእውቀት ያው በከፍተኛ የስነ መለኮት አይ ቲንክ ካልተሳሳትኩ በክርስቶሎጂ ላይ ነው የሰሩት እንደነገሩኝ ከሆነ ፒኤችዲ ናቸው። ከዛ ደግሞ በጣም በጥሩ ማዕረግም የጨረሱ ናቸው። በተረፈ ግን ትህትናቸውና ላይፋቸው በእንግሊዝኛው ኢንቴግሪቲ የምንለው አለ አይደለም። አንድ ሰው አንድ አይነት ሲሆን በተለያየ ጊዜ ሁለት አይነት ሰው ማይሆን አይነት ሰው ስለሆኑና ብዙ ጊዜ አብረን ያን ባሳለፍነው የሃይማኖት ተቋማት ውስጥ የምንገናኝበት ጊዜ ሁሉ በሚያደርጉትም ንግግር አሳሰባቸውም ለሰላም ለሌላውም ባላቸው አክብሮት ሁሉ እውነቱን ለመናገር በጣም ተግባብተንና ተቀራርበን ነበር ከኔ ጋር እና በኋላ በአጭር ጊዜ ከዚህ ዓለም የመለየታቸው ተሰማና በአጭር ህመም መሆኑ ያው ያሳዝናል። እድሜያቸውም ገና በጣም ወጣት ናቸው፣ 40ዎቹ ውስጥ ይመስሉኛል።
ያ ነው እንጂ ምንም ከባድ ሀዘን ነበረ በእውነት። እኔም ብዙ ጊዜ ደጋግሞ ስለሳቸው ሲያነሱ አውቃለሁና ብፁዕ ዶክተር አቡነ አረጋዊ በነገራችን ላይ ፓስተር ጎንደር ሎዛ ማርያም የምትባል ቤተክርስቲያን አለች በ13ኛው ክፍለ ዘመን የተሰራችና እዛ ነው ተወልደው ያደጉት እና እኔ በቅርብ አውቃቸዋለሁ። ከኔ እናት ጋር ነው ሃይስኩል አብረው የተማሩት እና በጣም ጂኒየስ ናቸው። በጣም ስነ ምግባራቸው በጣም የሚገርም የተወደዱ ሲቀድሱ ድምጻቸው ብዙ ሰው ያለቅስ ነበር። አስተዋውሳለሁ እኔ ከሳቸው ራሱ አሃዱ ብለው ሲቀድሱ ባለውበት ነው ክውብ እየመቀረው እና በጣም በዛ እድሜ ማረፋቸው ብዙ ኦርቶዶክሳውያንን ጭምር ከዛም ውጭ ያሉትን ያሳዘነ ነበርና እንግዲህ ነፍሳቸውን እግዚአብሔር በአጸደ ገነት ያኖርልን። ጨዋታችን ቀጥሏል። ከፓስተር ጻድቁ አብዶ ጋር ነው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት። ጉዳያችን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመኖቿን፣ አገልግሎቶቿን፣ አስተዳደሮቿን በሚመለከት ያላቸው ምልከታ፣ እሳቤ፣ ልምድ፣ ተሞክሮ የመሳሰሉትን አንስተን ነው የምንጫወተው። እንዲህ ለቀቅ አድርገን ድርቅ ያለ ሳይሆን እንዲህ የተሳሳቀን ነው የምንጫወተው። ያላቸውን ፍቅር የሚገልጹበት የምናነሳበት ነው። ይህ ሎዛ ሚዲያ የሎዛ እንግዳ የዛሬው እንግዳችን ፓስተር ጻድቁ አብዶ ናቸው። ጥያቄያችንን እንቀጥላለን። ፓስተር እንግዲህ እርስዎ በኢትዮጵያ ኑሮ ተወልደው ኢትዮጵያ አድገው በሁሉም የኢትዮጵያ ክፍል ውስጥ ተዘዋውረዋልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እናት ቤተክርስቲያን ሲሏት ይሰማሉ እና ከምን ተነስተው ነው? እንግዲህ ከሌሎቹ እንግዲህ እኛ ያው እኔ የመጣሁት እንግዲህ ቅድም አውቃለሁ ከየት እንደመጣሁ አክስት እንዳልልም አንደኛ በትንሽ ወደ ኋላ መሄድ ያስፈልጋል ማለት ነው። በቤተክርስቲያን ታሪክ እንደምናውቀው ከሐዋርያት ዘመን በኋላ ከሐዋርያት ዘመን እና ከነሱ ቀጥሎ የተነሱ አባቶች አሉ። ከኒቂያ ጉባኤ በፊት እና በኋላ እያልን ያው የምናወራቸው አባቶች አሉ። እንግዲህ ከነዚህ ያን ጊዜ በዓለም ላይ አንድ 5 ቦታ ላይ የነበሩት ቤተክርስቲያኖች ጠንካራ ናቸው። የአሌክሳንድሪያው፣ የሮሙ፣ የአንጾኪያው፣ የኢየሩሳሌምና የኤፌሶኑ ቤተክርስቲያናት በተለይ አንጾኪያው በጣም ጠንካራ እንደነበረ ነው እና እስከ 1050 በእኔ እንዳነበብኩት ቤተክርስቲያን በአንድ ስም ነው የቆየው። በኋላ መቼም ያው አንዳንድ ጊዜ ቤተክርስቲያንን የሚቀድመው የሐሰት አስተሳሰቦች የሚያራምዱ ሰዎች ነው የሚቀድሙትና ለምሳሌ ቅዱሳት መጻሕፍትን በተመለከተ እንደው አንቀበልም ይሄ ያሉ የኖስቲዝም እምነት የሚያራምዱ ሰዎች ስለነበሩ ቤተክርስቲያን ደግሞ አይ የትኞቹ ቅዱሳት መጻሕፍት ናቸው እስትንፋሰ እግዚአብሔር ያለባቸው ስለ የትኞቹ መጻሕፍትስ ነው እኛ መከራ መቀበል ያለብን? ምክንያቱም ቅዱሳት መጻሕፍትን ይዞ መገኘት ያስገድልም ስለነበር በእሳት መቃጠል ስላለ በዚህና በክርስቶስ ማንነት ዙሪያ በተነሳው ችግር አሪዮስ እንግዲህ የአሌክሳንድሪያ እሱ ራሱ እዛ የነበረ ሰው ነው። ሊቀ ጳጳሱንም አልሰማ አለ፣ ቢመክሩት አልሆን አለ። በኋላ ሁላችንም የምናውቀው ብዙ ወደ 300 ምናምን ጳጳሳት ተሰብስበው የአሪዮስን ትምህርት በጣም ከመጎቱት እንግዲህ ዋናው አትናሲዮስ ናቸው። በአማርኛ እንዴት የሚባል አላውቅም፣ በእንግሊዝኛው አትናሲዮስ እንላለን። አትናሲዮስ ቅዱሳት እሳቸው በ325 ጉባኤ ላይ ወጥሮ በደንብ የያዙት ነው እና አሪዮስ እንዳውም በኋላ ላይ እኮ ንጉሱ ነበረ የኢዮስቢየስ የሚባለው የቴዎሎጂ አማካሪ የነበረው ሰው ቁጭ ብሎ ያው ክርክር ሲካሄድ በቃላት ጨዋታ ውስጥ ለመግባት ፈልገው ነበር። ሆሞኦሲየስ እና ሆሞሲየስ ማለት ላይክ ሰብስታንስ እና ሴም ሰብስታንስ ብሎ እና ክርስቶስ ከአብ ጋራ አንድ ነው በመለኮት ሚለውን ተመሳሳይ ነው ሊል ፈልገው ነበር እሱ እና ክርስቶስን ኦልሞስት ዝቅ አድርጎ ስለያይ ስለነበረ የተወገዘበት ታሪክ አለ። ቀጥሎ ሌሎች እንግዲህ ይቀጥላሉ። ግን በ1050 አካባቢ
የሮሙ ጳጳስ ይመስለኛል እንደ ግዝት ነገር ሊያረግ ሲፈልግ አይ ተብሎ ሁለት እንደተከፈለ ነው እንግዲህ ካቶሊክ እና ኦርቶዶክስ ተብሎ የላቲን ቋንቋ የሚናገሩ ክርስቲያኖች እና የግሪክ ቋንቋ አንዳንድ ጊዜ ምስራቅና ምዕራብ ይባላል። ምናልባት ኢትዮጵያ ቁጭ ብለን ምስራቅና ምዕራብ በእኛ ሳይሆን ያን ጊዜ የሮማን መንግስት ከሚገዛው ግዛት ምስራቅና ምዕራብ የሚባለው ስለዚህ ከነዛ ከነባር ትልልቅ አባቶች አትናቴስ ትልቅ የሚባል ነው። ቀጥሎ እንግዲህ ሶስቱ የኦርቶዶክስ አባቶች አሁን ለይቼ ኢትዮጵያ ኦርቶዶክስ ከመናገር በፊት ማለት ነው ባሲሊዮስ እና ሁለቱ ጎርጎርዮሶች ታውቃለህ እነሱ በእንግሊዝኛው ነው የማውቀው የካፓዶሺያን ፋዘርስ ነው የምንለው የካፓዶቂያ እንዳውም ግሪክ ሀገር ሄጄ የነሱን ከተማ ሄጄ አንደርግራውንድ ሲቲ አይቻለሁ ማየት ነበረብኝ። ምክንያቱም እኔ በኤምቲኤች ጥናቴ ላይ የኔ ቤተክርስቲያን ሙሉ ወንጌል የሚባለው ቤተክርስቲያን የሥላሴ አመለካከቱ አሳሰቡ ከምዕራብ ነው ወይስ ከምስራቅ የሚል ጥያቄ ጠይቄ ነው ምርምር ውስጥ የገባሁት። ለምንድን ነው ጥያቄው የመጣው? አገሩ ክርስትና ገብቶ ኢትዮጵያ ያለው ክርስትና የዘጠኙ ቅዱሳን ታሪክ እንግዲህ ይመጣና ተሳቱ ቅዱሳን አዎ ጉባኤ ኬልቄዶን ይባላል። ያ ከኬልቄዶን በኋላ የመጡት ማለት ነው። የነሱም ሁኔታ አለ። ስለዚህ የክርስትና እምነት ኢትዮጵያ ውስጥ እንዲቆይ አስተሳሰቡ እንዲቆይ ማን ነው ያደረገው? እና አሁን እኔ አባል የሆንኩባት የሙሉ ወንጌል የምትባል ቤተክርስቲያን እርግጠኛ ነኝ የመጀመሪያዎቹ አማኞች የሆኑት 99% ከኦርቶዶክስ የወጡ ሊሆኑ ይችላሉ። ኦኬ ስለዚህ ምን ማለት ነው? እናት ናት እኮ ከአንዳንድ ሰው በጣም አጉል ጠርዝ ሲይዝ ሌላ ትርጉም ሊሰጠን ይፈልጋል። እኔ አንድ ጊዜ የጥምቀት በዩኔስኮ ኢትዮጵያ ይሄ ተመዘገበ ጊዜ ተናግሬ ነበርና ኦርቶዶክስ ባትኖር ፕሮቴስታንቱም አይኖርም ያልኩትን ልክ በእግዚአብሔር እንደማላምን አይነት አርጎ እኔ እንደሱ አላልኩም። እኔ ያን ያልኩበት የራሴ ምክንያት እና ግንዛቤ ስላለኝ ነው። ምን ማለት ነው? አስተምሮን መጽሐፉን ባህሉን በክርስትና እምነት ለውጦ ወይም ይዞ አያይዞ ያቆየው ማን ነው ነው አደራ ይሰጣ ማን ነው እንግዲህ ሁሉንም ነገር እስማማለሁ ዶክትሪናሊ ማለት አይደለም። አዎ ግን አንዳንድ ጊዜ ሰው ከአባቱም አይስማማም አይደል? እኔና አባቴ ትዝ ይለኛል የሆነ ነገር ብሎኝ ራሱ ያለኝን ነገር በኋላ እነዚህ ምን አንሲል መልሶ ለምን እንደዚህ አላሉኝም እንደ ስላቸው ያው ማብራሪያ ሰጥተውኛል። ሰው ከአባቱም ከእናቱም ቢሆን አንዳንድ ጊዜ ላይስማማ ይችላል። እንግዲህ ችግሩ ምንድነው የሚሆነው? ታሪክን ካላወቅን ታሪክን አለማወቅ ምን እንግዲህ ኢትዮጵያ ውስጥ ነገስታቱም እስከ ቀዳማዊ ኃይለ ሥላሴ ድረስም ያው ኦርቶዶክሳውያን ናቸው። እንዳውም በ64 ዓመተ ምህረት መንገድ ዘግተን እኛ አቤት ብለን ነበር እኔና ጓደኞቼ ወደ አሰላ ሲሄዱ እሳቸው መንገድ ዘግተን አቤት አለ አባታችን ጃንሆይ እኔ እንኳን እንዳልናገር ተከልክዬ ነበር። ታበላሻለህ ተው ተብሎ ጥሩ አንደበት ያለው በጣም ጥሩ ጓደኛ አለኝ አሁንም አለ በህይወት እሱ ይናገር ተብሎ አባታችን ጃንሆይ እርሱ አይደለም ወይ መጽሐፍ ቅዱስን ከግዕዝ ወደ አማርኛ ያስተረጎሙት? እኛ መጽሐፍ ቅዱስ አንበበናል። በሞራል በአካዳሚክስ በስፖርት የታወቅን ልጆች ነን። ይጠየቅ ነገር ግን ይሄውና መከራ እየበላን ነው እየተሰቃየን ነው ምናምን ብሎ አቤት አለ። በኋላ ቆሙና ምንድነው አሉ እና እስቲ ለማንኛውም መጀመሪያ ማን ናችሁ እናንተ ሃይማኖታችሁ ምንድነው አሉ። ክርስቲያኖች ነን አለ። የልጅ ነገር ክርስቲያን ብዙ አይነት ነው አሉና ጃንሆይ አባባ ጃንሆይ ናቸው። አዎ ክርስቲያን ብዙ አይነት ነው እናንተ ልጆች አሉና ለምሳሌ የኛ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ካቶሊክ የሚባሉ አሉ፣ ሉትራን የሚባሉ አሉ፣ ባፕቲስት የሚባሉ አሉ። እናንተ የትኛው ናችሁ አሉ ሲሉ እኔ አሁን እዚች ጋር ዝም በል የተባልኩት ሰውዬ ጣልቃ ገባውና
በሐዋርያ ሥራ ምዕራፍ 11 ክርስቲያን ተባሉ ይላል ሌላ ቅጽል አንፈልግም ክርስቲያኖች ነን አልኩ እኔ አሁን እርሶ ይሄን የሚሰጡት ለግርማዊ ለቀዳማዊ ኃይለ ሥላሴ የእውነት አዎ ልጆች ነን እኮ የ15 ዓመት ምናምን እድሜ እሺ ቆመዋል እኮ እሳቸው ሁሉ ሰራዊቱ ክቡር ዘበኞች አሉ አብረዋቸው አይደለም ቆመዋል ከዛ ሲል አይ የልጅ ነገር አሉና ይልቅ አሁን ማን እንደሆናችሁ ተናገሩ እስኪ መጽሐፍ ቅዱስ ያዙ ሁሉ ይምጡ ተባለ ወደ 20 ምን ጠጋ እሺ ማን ትባላላችሁ አሉ ከዛ ሙሉ ወንጌል አለ ከዛ ይሄ ደግሞ የትኛው ነው አሉ ከዛ ሰዎቹ እዛ የቆሙትም ምናምን መኪና ውስጥ ያሉትም ፔንቴኮስቴዎች ናቸው ምናምን አሉ ከዛ እኔ አሁንም በቃ እንትን ሲለኝ እንዴ ጃንሆይ ያልኩ እኔ ሕገ መንግስት አንቀጽ 40 ሃይማኖት የግል ነው አገር ጋራ ነው ይላል አይደለም እንደ ጃንሆይ እኛ ፔንቴኮስቴም ይሁን የፈለግነው ብንሆንስ ሃይማኖት የግል አገር ጋራ ነው አይደለም የሚለው አልኩ ከዛ አየኝና እንደዚህ አንተ ልጅ እሱንም ያልነው እኛ ሆነናል ጃንሆይ ማለት ነው አዎ በርሶ አረዳድ በርሶ መልከታ በርሶ ንባብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ያበረከተችው አስተዋጽኦ አለ ተቆጥሮ የሚነገር 1 2 3 4 ተብሎ ከትምህርት ከንባብ ከፊደል ሀገርን ከመጠበቅ ከዜማ እየነገርከኝ እኮ ነው እንደው ሊስት ላድርግ አለ እስቲ ያ በነገራችን ላይ ጠቅላይ ሚኒስትሩ ያሉትን ነገር በአንዳንድ ሰው በአሉታዊ ተርጉማል ገባ ሰምቼ ማለት ሀገር ነው ካሉ እኛስ ምንድነን አይነት ነገር እየተናገሩ ሰዎች አሉ ምን ለማለት ይመስለኛል ሀገር ናት በሚሉበት ጊዜ በኢትዮጵያ ሀገር ግንባታ ውስጥ ያለው ሮል አብሮ ታይዞ የመጣ ነው አሉታዊም ገጽታ ይኖረው በጎም ገጽታ ይኖረው ሰው በአሉታዊም ተርጉሞ በበጎም ተርጉሞ ያንን መነጠል አይቻልም ሚል አይነት ነው እኔ የሚገባኝ እንደሱ ነው ሌላው እንግዲህ ወጣ ወደ ኋላ ከሄድን እኔ እንኳን ቄስ ትምህርት ቤት ገብቼ አልተማርኩም የኔ አባት ግን የሚገርም በጣም ኢንትረስቲንግ ነው የኔ አባት ግን ቄስ ትምህርት ቤት ገብቶ ፊደል እስከ መልእክተ ዮሐንስ ቆጥሯል ሙስሊም አይደሉ እንዴ ለነግራድ ሙስሊም ሆኖ ይያለ ማለት ነው ቄስ ትምህርት ቤት ገብቶ እስከ መልእክተ ዮሐንስ ቆጥሮ ከዛ ነው በኋላ ቁርአን ቀርቶ ያው ቁርአንን እንግዲህ የሆነ ደረጃ አለው ሼካ የምትሆንበት ደረጃ አለው ከዛ ቁርአን ቀርቶ ያ ደግሞ አረብኛውንም ቁርአኑንም በደንብ ያቃልና የኔ አባት አንዳንድ ጊዜ ከመጽሐፍ ቅዱስ ይጠቅሳል እኔ በልጅነቴ አንዱም እንግዲህ ክርስትናውን ያን ጊዜ እኛ አካባቢ እኔ የተወለድኩበት አካባቢ የሸዋ ኦሮሞም ክርስቲያን እስላም ነው ወይስ አማራ የሚባለው ወሎ እንዳለው አይነት ሲዳማ ነው ምንለውኛ ልክ ሰው እምነቱ ኦርቶዶክሳዊ ሲሆን ክርስቲያን ሲሆን ብሔሩ ምንም ቢሆን ያው እንዳንድ ወደዛ ነው የምናየው እኔ የኔ አባት ጓደኞችም አሉት የአማራ ብሔር ተወላጅ የሆኑ ጓደኞች የሸዋ ኦሮሞዎችም ኦርቶዶክሳውያን የሆኑ ማለት ነው ይቀላለዳል እንደው ብዙ ጊዜ እሱ ከነሱ ጋርና ምናልባት አንዳንዱ ከአባቴም ወደኔ መጥቶ ሊሆን ይችላል እና አንድ ጊዜ አንድ ሰው አባቴን ጠየቀው አንተ ይሄ በጣም ይመስላል ስሙ ማን ነው አለው ሳዲቆ ነው መሐመድ ሳዲቅ ምናምን አለው ምን ማለት ነው አለ ትርጉሙን ነገረውና ለምን ይሄን ስም አወጣህለት ሲለው ከመልካም ሽቱ መልካም ስም ይሻላል ብዬ ነው አለው እኔ አሁን በኋላ መጽሐፍ ቅዱስ ሳነብ ነው ያወቅኩት መክብብ ውስጥ እንዳለ ጥቅሱም ማለት ነው የኔ አባት ጥቅሱ የተናገረው ይገርም ከዛ በኋላ ሌላም የሚያስቅ ታሪክ አለ በኋላ ሌላ ጊዜም የስድስቱ ቀን ጦርነት ጊዜ ልጅ ነበርኩ እኔ እስራኤልና እንትኑ ሲዋጉ የኔ አባት ትንሽ ደስ ብሎት ጋማል አብድናስር ደጋፊ ስለነበረ የሆነ እንትን ገዝቶ አርዳለው በቃ እና ግብጽ ታሸንፋለች አይነት ነው በኋላ ሲሸነፉ ተናደ ድሮም እነሱ ምናምን ሲል አረቦቹ እስራኤልን ዙሪያን ከቦ ሽንታቸውን ቢሸኑ ሜዲትራኒያን ባህር ይገባሉ አላሉም እንደሱ አልኩ ብዬ ነበር ናለና ምስጥሩን ግን ልንገራ አለኝ አይመቱኝም አልመታም ንገረኝ ከዛ አሁን በኋላ እንግዲህ ካመንኩ በኋላ መጽሐፍ ቅዱስ ሳነብ ያገኘሁትን ጥቅስ ሊነግረኝ እኮ ነው
ይኸውልህ እግዚአብሔር ራሱ አለኝ እንደሰው ክትር ይላል አለ እግዚአብሔር ምዝዝ ይላል አለ አንድ ነገር ካፌ ወጥቷል ብሎ ላለመለወጥ ድሮ በኒ እስራኤል ይባሉ ነበር የአብርሃም ልጆች ናቸው የይስሐቅ ልጆች ናቸው ቃል ኪዳን ገብቶላቸዋል ከናንተ አንዱ 1000 ያሳደዳል 210 ያሳደዳል ብሎ ቃል ገብቶላቸው አሁን ያንን ቃል ላለመለወጥ ብሎ ነው የሚያግዛቸው እነዚህ ይሁዲዎች አሁን ይሄን ሁሉ እኔ አላቀው ገባ ሌላ ጊዜ ደሞ ምን አረገ ትራክት ነገር ያው እኔ ከላይ ከደጋ ወደ ስመጣ ሰዎች አገኙኝ መንገድ ላይና ማንበብ ትችላለህ ሲሉኝ እኔ ነገር ፍለጋ ያው ቲኔጀር ነበርኩና ነገር እንደምችል አላስታውቅም ስታዩኝ ምናምን አልኳቸው ማንበብ ገዛ ምንም ሳይሉኝ ትራክት ነገር ሰጡኝ እና አንዱ ባብ ተጠምጥሞበታል መንደፊያ የለውም ይላል አንዱ ሸረሪትና ሞኙ ሰው ይላል ምናምን ስለእንትን ነው የሚያብራራው ያው ኃጢያት መጥፎ መሆኑን ምናምን ከዛ ለአባቴ ወስጄ በዚህ በብጣሽ ወረቀት እኔን እምነት መለወጥ ይፈልጋሉ ብዬ ያው እኔ ጎበዝ መሆኔን ለመንገር ነው ስለው አባቴ ምን አለ አይ እኛኮ በሙሴ መጽሐፍትም እናምናለን በመዝሙረ ዳዊት ተውራት ዘቡርና እንጂል በወንጌልም እናምናለን እነሱ ናቸው ቁርአንን ቢያሉት እንጂ እኛኮ ሶስቱንም እናምናለን ናልና እንዳውን ቆይ ለአንተ የሚያስፈልግ ነገር አለ ብሎ የተራራው ስብከት ያ ድሮ አረንጓዴ ሆና ማቴዎስ 5:6-7 አንድ ላይ ይሰጥ ይሁን ይሸጥ ይሁን ብቻ ይዞልኝ መጣ እና ሲሰጠኝ እንደዚህ አለኝ ይሄ እንደ ኢሳ ያው እሱ ኢሳ ነው ኢየሱስ ነው እንደዚህ ትምህርት ሁሉ ቢኖር ፖሊስም አያስፈልገንም ማለት በሰላም መኖር እንችል ነበር ለማንኛውም ላንተ ለሁለት ነገር ስለሚጠቅም ነው ገዝቼ የምሰጠው አለኝ አንደኛው አማርኛህን ታሻሽላለህ አለኝ ሁለተኛ ደግሞ ትንሽ ቀዝቀዝ ያደርጋል አለኝ ትንሽ ካይለኝነት ብሎ ሰጠኝ ማለት ነው እዛ ማንበብ ጀመርኩ ነው ሳነብ ሁለት አንድ ቦታ ላይ ሲደርስ ቀኝ ጉንጭህን ለሚመታ ግራህን ስጥ የሚል እኔ ጻድቁ ዘርበል አልተፈጠፈም ብዬ የምን ተዛዝ ነው እና ሌላው አይ ቲንክ የአማርኛ ችግር ነው እና አታመንዝር የሚለውን እኔ አትመንዝር ብዬ ነው ያነበብኩት ከዛ እንዴ ሰው ገንዘብ ሳይዘረዝር ይኖራል እንዴ ብዬ አጥፍ ያስቀመጥኩ ማለት ነው በኋላ ነው ካመንኩ በኋላ ነው እንትኑ የገባኝ ለምንድን ነው ይሄን ያልኩበት ምክንያት ያንተ ጥያቄ ቤተክርስቲያን ለሀገር ያበረከተችው አስተዋጽኦ አለ ካለ ስለዚህ አባቴ እንኳን ፊደል ቆጥሯል ነው እንግዲህ አንደኛ ፊደል አስተምራለች ፊደል ብቻ አይደለም እኮ በነገራችን ላይ ትምህርትም ድሮ ዘመናዊ ትምህርት ከመጀመሩ በፊት ያው ትምህርት ሚኒስቴር ነበረች ትምህርት ከመጀመሩ በፊት ሰው እዛ ነው እንግዲህ ፊደል ቆጥሮ ሌላ ነገር የተማረውና ህግም ቢሆን በእንግዲህ ያው አንተ ታውቃለህ ሌላ ህግ ዘመናዊ ህግ ከመምጣቱ በፊት ያ እንዳለ ይሆናል ሌላው እንግዲህ ከእምነት አንፃር ለሀገር መጸለዩ ምኑ እንደተጠበቀ ሆኖ በሞራልም በፍርሃተ እግዚአብሔርም የተገነባ ሶሳይቲን አሁን አንዳንድ ጊዜ ሰው ከዘመናት በኋላ ኦልሞስት ወደ እንግዲህ የክርስቶስ ልደት አሁን ስናከብር በእኛ አቆጣጠር 2017 አይደለም ያከበርነው 2000 አመት በላይ በክርስትናው እምነት ማለት ነው እና በእንግዲህ ከአራተኛው መቶ ክፍለ ዘመን ወይም ከሐዋርያት ዘመን እነ ፊልጶስ ከ34 በጀምረን ብንቆጥረው ይሄን ያህል እድሜ ስትቆይ እና ይሄን ያህል ህዝብ ደግሞ ብዛት ያለው ህዝብ የዛ እምነት አባል ነኝ ሲል ብዙ ችግር ራሱ ይኖረዋል ቁጥርህ ትንሽ ሲሆንና ብዙ ስትሆን ራሱ ብዙ ጣጣ አለ ስለዚህ ይሄን ሁሉ ዘመን እንግዲህ ትምህርቱን ባህሉን ቋንቋውን ስነ ምግባሩንም ይዞ በዚህ አይነት መቆየት እንግዲህ እኛ እናቀለና አይደለም 100 አመት ምናምን ምን ቆጥረው እኮ ምን አይነት ኢቭን ከዚህ ከመንግስት ለውጥ በኋላ ምን ማለት ነው ከደርግ ከሄደ በኋላ እንኳን ወዲህ ያለውን እኮ የሰው ባህሪ ለውጥ በኋላ ምናልባት ሌላ ጥያቄ ካለ ምን ያህል ሰው እምነቱ አለኝልና እንደ እምነቱ አይደለም ለምን ዋርካ ከሆነ ዋርካ ስር የግድ ሁሉ ሰው መጥቶ ይጣላላል ዋርካ ስር እኮ መጥቶ የሚተኛው ሰው ነፍሰ ገዳይ መጥቶ ተኝቶ ሊሆን ይችላል
ጥላ ፈልጎ ነው አምልጦ ሊሆን ይችላል የሚሸሸው። እና አንድ እንደውም የሚያስቅ ታሪክ አለና ሰውየው እግዚአብሔርን እንደው እኔ አምላኬ ሆይ ካንተ ጋር ልኑር አለው አሉ። አይ አንስማማም አለው። እንዴ ትንቢተ ዕንባቆም ሳስተምር የምሰጠው ምሳሌ ነውና አንስማማም ሲለው እኔ ከሌላ እንኳን ከርሱ ከአምላኬ ቀርቶ እኔ ከማንም እስማማለሁ ይላል ሰውየው። አይ አንስማማም ብያለሁ ይለዋል አምላኩ። ለምን ሲለው አይ አንተ የትናንትናውን ስለማታውቅ የነገውንም ስለማታይ አይን ፊት ያለውን ብቻ ስለምታይ አንስማማም ይለዋል። እንዴ አምላኬ አንተ እንግዳው የትናንትናውን ካወቅ የነገውንም የምታይ ከሆነ የዛሬውንም አብረን ስለምናይ ካንተ ጋር ልኖር ይለዋል። እሺ እንግዲህ እሺ ብሎ አብሮ ይሄዳሉ። ያው ምሳሌ ነው አደራህን እንግዲህ እንዳይሄዱ ይደክማቸውና አምላክ አይደክመውም። በርግጥ ምሳሌውን ለመናገር ነው። ዋርካ ላይ ቁጭ ብለው እያሉ አንድ ሰው ትልቅ ሸክም ተሸክሞ መጥቶ እዛ ዋርካ ስር ሸክሙን አውርዶ የተሸከመውን ተንተርሶ ይተኛና ከእንቅልፉ ሲነቃ ረስቶት ትቶ ይሄዳል። ሁለተኛ ሰው ይመጣና ይተኛል እዛ አካባቢ። ሲነቃ የሆነ ያያል ስልቻ ነገር ሲከፍተው በጣም ይደነቃል። ተሸክሞ ከዛ ቦታ ከዛ ሶስተኛ ሰው መጥቶ ይተኛል። እየተኝቶ እያለ ያ ወርቅ ነው ለካትቶ ይሄደው አንድ ስልቻ ሙሉ ወርቅ ሲያለከልክ ይመጣል። ያ ተመልሶ ይመጣና የተኛውን ሰውዬ ና አጭበርባሪ ደግሞ እዚህ የተኛ ታስመስላለህ፣ እዚህ ጋር ወርቅ ነበረኝ የት ነው ያርከው? አረ እኔ አላየሁም። ወስደህ ደብቃል አምጣ አንድ ሁለት እና ከእግዚአብሔር ጋር ያለው ሰውዬ እረ እሱ አይደለም የወሰደው ዝም በል ይለዋል። እንዴ ሊገለው እኮ ነው ዝም በል እያለው እያዩ ሰውየው ያ አንዱ ገደለው ማለት ነው። ከዛ ይሄ ከእግዚአብሔር ጋር ያለው አለ አንተ አይን ፊት ሲገደል ዝም ትላለህ ሲል እኔ እኮ ተነጋግረን ነበር አንተ ትናንት ነው አታውቅም። የለም ወርቁ የተሰረቀው ወርቁን ይዞ ከሄደው ሰውዬ ቤተሰብ ቤት ነው። ኦኬ ይሄ የሞተው ደግሞ የዚህን እንትን ገሎ ነበር። በቃ እኔ ፈርጃለሁ አንተ ዝም በል አለው ይባላልና አንዳንድ ጊዜ እኛ የምናየው እዚሁ አይናችን ፊት አሁን ያለውን ሁኔታው ነው። ግን አሁን ያለው ሁኔታ እኔ እንግዲህ በጣም ቅድም ያልኩት በሶስቱ አባቶች የነሱን አስተምሮ ሳይ ያው እንግዲህ ኦርቶዶክሳውያን የምስራቅ ኦርቶዶክስ አይደለም የሚባለው ኮፕቲክም ይላሉ አንዳንድ ጊዜ የግብፁን ኦሪየንታል የሚባሉ አሉ። ስለዚህ መሰረታዊ የሆነው የነዛን አባቶች በደንብ እንትኑን ስታነበው እውነቱን ለመናገር በጣም ቀላል አይደለም። ሁለተኛው እንግዲህ ከህዝብ ብዛት ከጊዜ ብዛት አንዳንድ ከባህል ጋራ አብሮ የሚሄዱ ግን መሰረታዊ የሆነውን አስተምሮ የማይገልጡ ነገሮች ሊኖሩ ይችላሉ። ያንን ውስጥ ያላችሁ ሰዎች ናችሁ እንግዲህ ይሄ አይደለም ይሄ ነው ማለት የምትችሉ ብቻ እኮ አይደለም አይደለ? እኔ ከውጪ የማይሰው ትክክል ነው። ምንድነው እኔ አንዳንድ ጊዜ እኔ ምራራው ይሄን ያህል ህዝብ ቁጥር ኖሮ አንደኛ የብዛቱ ሁለተኛ የብሔርም ልዩነቱ ማለት ሰው ብዙ የጾታ የእድሜ የትምህርት ደረጃ ይሄ ሁሉ እያለ ይሄን ሁሉ ተሸክሞ ግን አንድ ነገር በጣም ሁሉ ጊዜ እኔን የሚደንቀኝ ፈርሃ እግዚአብሔር ይሄ ውጪ ከዛ ከቅጥሩ ግቢ ከቤተ ክርስቲያን ግቢ ከአምልኮ ውጪ ሲርቁ አለ የለም ሌላ ጥያቄ ነው። ግን ወደ አምልኮ ቦታ ሲኬድ ለምሳሌ ከቤተ ክርስቲያን ወይ ከደብር እንዳይርቁ የተደረገበት ሁኔታ ለኔ ይገርመኛል ማለት ነው። እና ቀናቱ ተከፋፍለው ሰው ይሄዳል አይቀርም ነው። ለምሳሌ ንስሐ አባት የሚባለው ኮንሰፕት እኛ ፓስተር አንድ ሰው እውነተኛ ፓስተር እውነተኛ መጋቢ እውነተኛ እረኛ የምንለው ለእያንዳንዱ ምእመን እኛም እኔ ያለበት ቤተክርስቲያን እንደውም አንድ ሰው ስንት ሰው ነው ማገልገል የሚችለው? ምክንያቱም ምክር ቢጠይቅ ቢያጽናናው ቢያስተምረው በጉባኤ መጥቶ ከሚሆነው ውጪ አይ ቲንክ ኮንሰፕቱ እኔ በርግጥ ዲቴል እሱ ላይ ጥናት አደረኩም እንጂ ንስሐ አባት ማለት ያ ሰው ያ ካህን ለዛ ቤተሰብ እንደረኛ እንዳስተማሪ እንደመካሪ ተጠያቂና ቤተሰቡም ለሱ የማይደብቀው ምን ምስጢር የማይደብቀው አይነት እንደዛ ነው
ነው የሚል እንግዲህ እንደዛ ነው ግምቴ ልክ ከሆነ ልክ ነኝ ማለት ነው። ስለዚህ ይሄ በነፍሱ የሚጠየቅ እሱ ነው። በዛ ቤተሰብ ነፍስ ተጠያቂ እሱ ነው የነፍስ አባት። ስለዚህ ማስተማር አለበት ከእምነታቸው እንዳይሸራተቱ እውነቱን እንዲያውቁ ለምን ይሄ እንደሚታመን ለምን ይሄ እንደማይታመን የሚለውን ማስረዳት ይኖራል። እንግዲህ ሁሉ ጊዜ በመጽሐፍ ቅዱስም ቢሆን ማለት ነው የደቀ መዛሙርት ቁጥር እየበዛ ሄደ ይልና ልክ ሲበዛ ምንድን ነው የተፈጠረው? በአይሁድ ይኖሩ በነበሩና ሄሌኒስቲኮች ከአይሁድ ግዛት ውጪ በመጡ አይሁዶች መካከል ችግር ተፈጠረ ይላል። በእንትን መበለቶቻችን እንችላሉብን ብለው ማለት ነው። ለምሳሌ የመጀመሪያው ቤተክርስቲያን የሐዋርያቱ ቤተክርስቲያን አይሁዳውያንና ከአሕዛብ ወገን ባመኑት መካከል ምን ችግር ተፈጥሯል? የባህል ልዩነት ነው። አይሁዳውያኑ እንደኛ መሆን አለባቸው ሲሉ እነ ጳውሎስ ለምን እንደኛ ይሆናሉ? ዋናው ነገር ክርስቶስን ይመኑ እንጂ ሲቀመጡ እንደኛ ይቀመጡ ሲበሉ እንደኛ ይብሉ ብሎ ነገር አለ ወይ ብሎ ያው ጉባኤ በሐዋርያት ሥራ 15 አድርገው የታነቀ እንዲህ የሆነ ዝሙት ጣዖት ከዚህ ይራቁ በተረፈ ግን እንደኛ ይልበሱ እንደኛ እንትን ይበሉ አንላቸው ብለው ዋናውን ነገር ከሌሎቹ ጉዳዮች ለይተው ያስቀመጡበት ሕግ አለ። እንግዲህ ያቺ መጀመሪያው ቤተክርስቲያን ሐዋርያቱ በሕይወት እያሉ እንኳን ችግር ካለ በራእይ ምዕራፍ 2 እና 3 ላይ እኮ ያሉ ሰባቱ ቤተክርስቲያናት ስንት ችግር ነው የተወቀሱት አይደል? ችግር ካለ ምድራውያን ሰዎች ነንና እኛ ሰዎች መካከል ችግር ይኖራል። እኛም በጊዜውና በሁኔታው ስንኖር አየን እኮ ያ ቻሌንጆቹ አሉ። እንግዲህ ይሄ ቻሌንጅ እንደ መጠኑ ነው የሚል የችግሩ ግዝፈት ማለት ነው። ሌላው በጣም የሚገርመኝ ያው በሲኖዶስ ነው አንድ ወጥ ነው። ሌላው የሚገርመኝ እሱ ራሱ ነው እኔ ማለት አስተዳደራዊ ስርዓቷ ከዛ ውጪ አትችልም ወደ ጎን ብትሄድ ነው ወግዝ ከማሪዎስ ከተባልክ አለቀልህ። ቅዱስ ሲኖዶስ አለ ከዛ ጠቅላይ ቤተ ክህነት አለ ሀገረ ስብከት አለ ወረዳ ቤተ ክህነት አለ። ከዛ ውጪ አትችልም። ይሄ አስተዳደር ጥበቧ ይደንቀዋል። ይሄ የሚገርም ነው። ለብቻ አንድ ቄስ ወይም አንድ ጳጳስ አይችልም ተነስቶ የራሴ እንደዚህ መሰረታለሁ በኢትዮጵያ ኦርቶዶክስ ቤተክርስቲያን የለም አይችልም። ይሄ የአስተዳደር ጥበቧ በጣም ያደንቁለታል። አይችልም። እና አይ ቲንክ በፍትሐ ብሔሩ ድሮ በነበረው አንድ ፍትሐ ብሔር ምን ይላል? ኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ መንግስት ናት የሚል አለ። የድሮ ፍትሐ ብሔር ላይ ማለት በአስተዳደሯ ነው እንደ መንግስት ናት የሚለው መዋቅሩ የመንግስት መዋቅር ከላይ ወደ ታች አይደል የሚዘረጋው እንደዛ አይነት ነገር አለ። እንግዲህ ይሄ ሁሉ ሆኖ ሰዎች መሆናችንን ያው ሀገር እስከ መጠበቅ አንፃር እንዴት ያያዋታል የኢትዮጵያ ኦርቶዶክስ ቤተክርስቲያን? ማለት ጽላት ተሸክማ አሁን ስለ እምነቱ አይደለም የምናወራው እንትኑ ስለ ዶክትሪን ያደዋው ጦርና ጊዮርጊስ ሄደዋል መሰለኝ። ፒያሳው ጊዮርጊስ እና ህዝቧን ወጣ ዝመቱ ጠላት መጥቶባቸዋል ብላ ካህኑም መነኮሳቱ ምእመናን ተሰልፈው ተዋድቀዋል። ብዙዎች አልቀዋልና ሀገር እስከ መጠበቅ አንፃር የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተዋጽኦ እንዴት ይመለከታል? በዛ ታሪክ ውስጥ እኔ በጣም ማደንቀው አቡነ ጴጥሮስን ነው። ሐውልት ይቆመላቸው ለምሳሌ እሳቸው የቀረበላቸው ደስ የሚል ሽልማት ያው ህዝቡን ምን እንዲያደርጉ ነው የቀረበላቸው? እንዲያሳምኑ ነው። እርሶ ሊቀ ጳጳስ ይሆናሉ፣ እርሶን እንትን እናደርጋለን፣ ግን እርሶ ህዝቡን ለፋሺስት መንግስት እኛንን እግዚአብሔር ነው የላከን እናንተን ለማሰልጠን ነው የተላክ ነው ህዝቡ እንዲገዛ ይናገሩ ነው የተባሉት። እሳቸው እንኳን ህዝቡ ምድሪቱም ለእናንተ እንዳትገዛ ገዝቻለሁ አሉ። በጣም በጣም የሚገርመው ጸጋዬ ገብረመድኅን የሰራው ጴጥሮስ በዛች ሰዓት ብሎ ጴጥሮስ ያቺን ሰዓት ብሎ እሱ እኔ በጣም በጣም ልቤን የሚነካኝ ነው። እና ስለዚህ ከዛ በላይ ምሳሌ ሊቀርብ አይችልም ማለት ነው። የኢትዮጵያ መከላከያ ወይም ኢትዮጵያ በጃንሆይ ጊዜ የጦር ሰራዊት የምንለው እምነቱ የሚበዛው የትኛው ጋር ነው የምንለው እና ያው እንደዛ ነው። እንዳውም ድሮ እኛ የምንታማ አንድ ጊዜ መጀመሪያ ላይ ለሀገር አይዋጉም ተብለን ነበር የምንታማው። እኔ ማቃው ደግሞ የሰሜን የሶማሌ ጦርነት ጊዜ
የኛ እምነት ተከታይ እኔ ማቃቸው እስካሁንም በህይወት ያሉ አሉ የሞቱም አሉ ኢትዮጵያ አየር ኃይል ውስጥ ከደርዘን ያላነሱ ፓይለቶችን አውቃለሁ ያዶ የዚህ ድሬዳዋ ሊይዙ ሶማሌዎቹ በነበሩበት ጊዜ በዛ ግንባር የተዋጉ አንድ ሁለት ብዬ የምጠራቸው ሰዎች አሉ እኔ ማቃቸው በህይወት ያሉ አሉ የሞቱ አሉ እንደዚህ ምድር ጦርም ላይ ጦር ሰራዊት ነው ይባላል አሁን መሰለኝ ምድር ጦርም ላይ በእግረኛው ማለት ነው በየትኛው እና አንድ ጊዜ አንድ እኔ ባሌ ሳገለግል ያመነ ሰው ነበርና ሁለቱ አሊ ሙሳ እኔ ሲያስሩኝ እኛ ስንታሰር አገልጋዮቹ በቃ ትንሽ ተስፋ ቆረጡና ሄዱና ሐረር ጦር አካዳሚ ገቡ ሁለት ሰዎች እና ከዛ ተመረቁ አንዱ ሻለቃ ማዕረግ ደርሷል አንዱ ሻምበል ደርሷል እና ሻለቃ ማዕረግ የደረሰው በጣም ኃይለኛ ተዋጊ ነው በጣም የአራተኛ ክፍለ ጦር የዘመቻ መኮንን እስከመሆን ነው ሄደው ከዛ ያኔ እኛን ያሰረ ሰውዬ አገኘው ማለት ነው ባልማረግ ነው እንዴ አንተ ባሌ ነበርካው እንትን ነበርካው ማን ምን ሆነ እኔ የኔን አገልጋይ ስታስርብኝ እኮ ጥሩ የት ታወጋ እዚህ በቃ እንግዲህ ያው ለሀገር ያላችሁ እናንተ ማለት ታጥቋላ ለሀገር ያላችሁ እናንተ ናችሁ እና ኢትዮጵያውያን በነገራችን ላይ ኢትዮጵያውያን በየትኛው እምነት ቢኖሩ እኔ እስከማቀው ያው አንዳንድ እምነት ሊኖር ይችላል ግን በየትኛው እምነት ኢትዮጵያኖች ናቸው ለሀገር የሚኖረን አንተ መጻፍ ላይ ያለ እኛ ለሀገር የሚኖረን እንትን በሃይማኖት አይቀየርም ምክንያቱም የሚቀየርበት ምክንያት የለም መጽሐፉም ቢሆን እኛ ራሳችንን እንድንጠላ አይደለም የሚያዘንኮ ራስህን ጥላ ሳይሆን ባልንጀራህን እንደራስህ ውደድ ማለት እኮ ራስህን ተወዳለህ ማለት ነው አይደል እንዴ ስለዚህ በአገር ሉዓላዊነት ላይ በአገር ነፃነት ላይ በአገር ክብር ላይ እኔ ፓስተር ነኝ ግን አገሬን በየትኛው መድረክ ማንንም ሰው ባገኝ ስለ አገሬ ኢቭን እዚህ ማለስማማው ቢኖረኝ ለሌላ ባዕድ አካል ስለ አገሬ መጥፎ ነገር አልናገርም የሚገርሙት አቡነ ጴጥሮስን ሲያነሱ ኦልሞስት በዛ በሁለተኛው ጣሊያን ከ40 ዓመት በኋላ መልሳ ወረረችበት ጊዜ ነው በማይጨው ጦርነት ላይ እሳቸው ንጉሱ ከተሳተፉ በኋላ ወደ ውጭ ሲሄዱ ውስጥ ገብተው ሌሊቱን ሙሉ አሰቃይተዋቸው ጊዮርጊስ ከስር ወደ ታች ላይ ያለው ቦታ ላይ በመትረየስ ሲረሽኗቸው ብዙ ድል ነበራቸው ከፊት ለፊት ግን ያ ሁሉ ለሀገራቸው ሲሉ የከፈሉ ናቸው ከ40 ዓመቱም ከ40 ዓመት እና ብዙ ሰዎች በእኛ ሃይማኖት ውስጥም ያሉ ልክ እንደርሶ ሌሎች ቦታዎችም ኤቲስቶችም ጭምር ሶሻሊስትም ውስጥ ሪዮት ውስጥ የነበሩ ጭምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከላከያ ባልነበረ ያኔ መከላከያ የለም ኦልሞስት ፈርሷል የለም ንጉሱ የለም እና በየቦታው የጎበዝ አለቃ ነው ያለውና መከላከያ ሚኒስቴር ነበረች ቅድም እርሶ እንዳሉት ባህልን ከመጠበቅ አንፃር አሁን የሚጎበኙ ቅርሶቿ ባህልና ቱሪዝም ሚኒስቴር ነበረች ፊደልን ከነቋንቋው ከነጽፈቱ አስተምራለች ትምህርት ሚኒስቴር ነበረች ፍትህ ሚኒስቴር ነበረች ይሄን ሁሉ ለሀገር አበርክታለች ነውና ያው ከፓስተር ጻድቁ አብዶ አንደበት እንስማው በሚል ነው እንጂ ብዙዎቹም መሪዎቹም ሳይቀር በሌላ ሃይማኖት ውስጥ ያሉ ባለስልጣናትም የሚናገሩላት እውነት ነውና መልካም ጨዋታ ነው ይሄ ፍቅርን መግለጽ ነው ለዛ ያለው ነገር እኔ አሁን አንድ ቦታ ተጠርቼ ስለ ፓስተር ጻድቁ በባል ያው ማውቀውን እውነቱ ነው መናገረው ስለሳቸው መሰከርኩ ማለት ግን እሳቸውን እምነት ተቀብያለሁ ማለት አይደለምና ፓስተርዬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ይሁነኝ ብለው ወይም ድንገት መኪና ላይ ሰምተው ያውቃሉ ከሰሙስ የትኛው መዝሙር የትኛው ዘማሪ እኔ የኛዎቹንም ብዙ አሁን የነባሮቹን ነው እንጂ የምሰማው ብዙ አልሰማም ዛሬ ጧት ይልቅ የሆነ መዝሙር ሰማ ነበር እና ገርሞኝ እየሰማሁ ነበር ዝም ብዬ ፈልጌ ሳይሆን እንዳጋጣሚ ላይ ድንገት ምናምን እንዳጋጣሚ ቡና ተጣሉ ብዬ ከዚህ ጀርባ እዚህ ከጉባኤ እግዚአብሔር የሚባል አለ 6 ኪሎ ከሱ ቀጥሎ ያለ አንድ ምግብ ቤት ገብቼ የሚገርም መዝሙር ነበር የምሰማው እና ምን ሙሉ በሙሉ አላስታውስም ግን ብዙ መዝሙሮች አሉ ማለት በጣም የሚገርም አይነት መዝሙሮች አሉ ግን እኔ በጣም የምወደው
እንትኑን ነው ያሬዳዊ ዝማሬውና ሽብሸባ እኛ አሁንን መስቀልቅል አረግ ነው ትንሽ ያው እኛም እንግዲህ እንደገባን ነው ለማንኛውም ያኛው ይሄ ወረቡና እንትኑ ዝማሜው የሚገርም ነው እና እንዳው እኔ እስላም በነበርኩ ጊዜ ለምን ይዘውን እንደሄዱ አላቅም ገና አንደኛ ክፍል እንደገባው ሚያዝያ 27 ይዘውን ሄደው ለመድኃኔዓለም ለካ ንግስ ነው መሰለኝ እኔ ከዛ በፊት ቤተክርስቲያን ፊዚካሊ አላየው ማለት ያው ቄሶችን አንዳንዴ ያለው ጠምጥሞ ከዛ ወረብ ነገር አለ ገርሞኝ ዝም ብዬ ነው ማየው እና ለካ የሆነ ሲመታ እንትን ሰው ጎንበስ ብሏል እኔ አላልኩም ለካ ምክንያቱም በጣም እንትን ብሎ ተመስጬ ነው ማየውና በያሬዳዊ ዝማሬው ተመስጠው አዎ እስላም ነኝ እኔ አንደኛ ያው ከዛ ለካ እንትኑ በቃ ተናዶብኛል ዳይሬክተሩ ማለት ነው እና ቀኑ አርብ ነበር ሰኞ ተጠራዋ እና ከትምህርት ቤት ለናባረር ነው በጣም አዝናለሁ አለ እና ያኔ ትምህርት ቤት ምን የገባሁት እንግዲህ ጸባይ ይታረም ተብዬ ነው ልብ አድርግ እኔም አዘንኩና ጋሼ ምን አጠፋው አልኩት አይ ለልጆቹ መጥፎ አርአያ ነህ አለኝ ምን አርጌ እንዴት ምን አጠፋው አይ ለታቦት ክብር አልሰጠም አለኝ ኦኬ ሲለኝ እንዴ እኔ እኮ እስላም ነኝ ምናምን አልኩት ከዛ እንዴ አንተ ብቻ ነህ እንዴ ትልቆቹ እኮ እንትን ብለዋል ይሄ እኮ አምልኮት ምናምን ሳይሆን ያን ብቻ አልገባኝም ያን ያው ሲለኝ ወላሂ እኔ እንግዲህ ለአላህ ብቻ ነው ሰግደው ምናምን ያው መጣብኝ ማለት ነው ከዛ አይ በቃ እንግዲህ ትልቆቹ እኮ ካንተ ምናምን አለኝ እኔ ለነገሩ አውቄ ሳይሆን ያረኩት ተመስጬ ነው ምናልባት አውቄም ላላረገው ይችላል ያው እዛኛው ስትሮንግ ስለነበርኩ ላላረግ ይችላል ትልቆቹ ለካ እንትን ብለዋል ትንሽ እንደዚህ ብለዋል ከዛ በቃ ላባረር ነው አለኝ በሉጣ ምናምን ሲለኝ በር ላይ ደርሼ ፊቴን አዞርኩ ወደ መምህሩ ዳይሬክተሩን ምን ቀረ አለኝ ወጣ እኮ ተብለሃል በቃ እንዳትመጣ ተባረሃል አለኝ አሃ ትጄ አቤት አሁን ወደ እንትን ሄድኩበታ እኔ ወደ ሌላ ነገር እንግዲህ በገዛ ሀገራችን መኖርም መማርም ካቃተንማ እንታያያለን አልኩት ፖለቲካስ ገባሁበት ለምን መሰለኝ እዛች ከተማ የኔ ጎሳ ነው ያለው ዘመዶች ያሉ ከዛ ሰውየው ያቃል የኔን አባት ምናምን ይሄ ከናቱ ማጸን ሳይወጣ ገና ናና አለኝና ትንፍሽ እንዳትል ይሄን እኔ እናንተ ተነጋገርነው እንዳትናገር ሌላ ጊዜ እንደዛ አይነት በሚኖርበት ጊዜ እንዳትመጣ አሁን ቀጥ ብለህ ግባ ተባልኩ እኔም አልነገርኩም ለሌላ ሰው ግን ለአባቴ ክረምት ሰነግሮ አይ ቆይ እንዳው እኔ ጋር ነው የምትማረው ብሎ አንተ ማታከር ምናምን ብሎ ወደዚህኛው ሌላ ወደ ምትባለው ከተማ አመጣኝ ማን ነው ካርብ ገበያ ከወሩታ ላይ ከፍ ብላ ካለችው እና በልጅነቴ ራሱ ማአት ቻሌንጅ በእምነት ምክንያት አይ እንትን ነው በዛኛው እምነት ሆኜ ያው ስትሮንግ ያው ዋጋ ያስከፍላል ፓስተር በኋላ ግን እኔ በጣም እንዳልኩ ያሬዳዊ እንትኑ እሱ ይመስጠኛል እንጂ ስራዬ ብለው አዎ ሌላውንም ብዙ አይደለም እኔ የተወሰኑትን ሰዎች ነው የምሰማው ከነባሮቹ ፓስተር እዛኛው ጫፍ ላይ ሆነው እንዴት ነው የሚመለከታት እንዴት ነው የሚያዩት ምን ያስቡላታል ምን ይሳስላታል የሚለው ነገር ነውና እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ አመታት በእነዚህ እልፍ አመታት ውስጥ በተለይ ክርስትናው ከ34 አመት በኋላ ይሄን ሁሉ ዋጋ እየከፈለች ሀገርም እንዳይፈርስ ከ34 አመት በኋላ እኮ ጳጳስ የተሾመበት ነው እንጂ እንግዲህ እንደኔ ካመንክ ፊልጶስም ኢትዮጵያዊ ነው አይደለ አንዳንድ ጊዜ ከውጪ ሰዎች ጋር እንከራከራለን የእንደኬ ሲባል ኑቢያን ነው ይላሉ ኑቢያም የኢትዮጵያ ግዛት ነበር እላቸዋለሁ ብላክ አፍሪካንስ ከግብጽ በታች ያለው ሁሉ ኢትዮጵያ የሚባል ስም ፀሐይ ያቃጠለው ፊት ማለት አይደለ ግሪኮቹ ኢትዮጵያ ስሉኮ ሳንበርንድ ፌስ ብለው ነው ዳርክ ነው እኛ እንኳን ብዙ እንደዛ ባንሆንም ግን
ክርስቲያን ወደ ኢትዮጵያ የገባው መቼ ነው ብለው ነው የሚያምኑት? እኔ በፊልጶስ ነው ብዬ ነው 34 እኮ ነው። ኦኬ 34 ነው እሱ። ጳጳስ የተሾመው በአትናቴዎስ ነው። እሺ አራተኛ ገባኝ። ይቅርታ እዛ ጃንደረባው አይ ፊልጶስ በጃንደረባው እኮ ነው። ጃንደረባ ፊልጶስ ነው። ኢሚዲየት እንግዲህ እዛ ሄዶ ማለት ኢትዮጵያዊ ጃንደረባ ሐዋርያው ፊልጶስ ነው የሰበከለት። ወንጌልን የሰጠው ፊልጶስ እንግዲህ ዲያቆን ሆኖ ወይም አገልጋይ የተሾመ ነው። እስጢፋኖስ ተሰዋ፣ ፊልጶስ ወደ ሰማሪያ ወርዶ ለሰማሪያ ሰዎች ወንጌል የሰበከ ነው። ከዛ በኋላ ኢትዮጵያዊን ደግሞ በጋዛ ያገኘው ነው። የምታነበውን ታውቀዋለህ ወይ ያለው ነው። እኔ እንዳውም ኢትዮጵያኖች እንደሱ ትሁት መሆን አለባቸው እላለሁ። ምክንያቱም አይተህ እንደሆነ ፊልጶስ አንድ ተራ ሰው በዛ እሱ አያውቀውም። ተራ ሰው እንበል በእግር የሚሄድ ሰው መጥቶ የምታነበውን ታስታውሳለህ ወይ ታስተውላለህ ወይ ሲለው ምንድነው ያለው? የሚያስተምረኝ ሳይኖር የሚያስረዳኝ ሳይኖር እንዴት አለውና እንዳውም ና እስቲ ሰረገላዬ ላይ ይሄ እኮ ትልቅ ትህትና ይጠይቃል። አንድ የሆነ የማታውቀውን ሰው ምን አገባህና ትጠይቀኛለህ ይላል። የዛሬው ቢሆን ማለት ነው ማነበውን ላስተውል ምን አይገባል ምን ይመለከታል አንተ እና ከሱ እኛ ኢትዮጵያኖች ከሆን ከሱ ትህትናን እንማር እላለሁ እኔ። አንድን ማለት ዛሬ እኛ በእናቀው ፊልጶስ ለሱ ተራ ሰው ነው። ይሄኛው የገንዘብ ሚኒስተር ነው። የአንዲት ንግስት የከበረ ሰው ነው። እና ሰረገላ ላይ ነው ያለው እና በእግሩ የሚሮጥ ሰው እና እስቲ ቁጭ በል ብሎ ሄርሜኔቲክስ የምንለውን ጥያቄ ነው የጠየቀው። ነብዩ ስለራሱ ነው ኢሳይያስ 53 ያነበ ነበር አይደለም? ስለራሱ ነው ስለሌላ ሰው ነው የሚናገረው ብሎ ጠየቀው። ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ክርስቶስ ነገረው ይላል። ከዛስ ዋጋ ሲደርሱ እንዳልጠምቅ የሚከለክለኝ ማን ነው አለው። ካመንክ በፍጹም ልብ ካመንክ ተፈቅዶልሃል። ወደ ውሃ ወረዱ፣ አጠመቀውም። ፊልጶስም ደስ ብሎት ሄደ ይላል። እና እኔ ስቀልድ ደስ ብሎት ሄደ ብሎ ጴንጤ ሳይሆን አይቀርም ለጨዋታ ፓስተር ደስ ብሎት ሄደ። ሁሉም ደስ ያው ያመነ ሁሉ ደስ ይለዋል። እና ከእኛ በዚህም በኩል ያለን እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም ከፊልጶስም ትህትና ብንማር ጥሩ ነው ነው የምለው እኔ። አንደኛ የሚያነበውን እየጠየቀ ነው። ስለማን ይሆን የመረዳት ፍላጎቱን ተመልከት። ከጃንደረባው ኢትዮጵያ ጃንደረባ ነው የምለው። ሶሪ ፊልጶስ ይያል ፊልጶስ ሐዋርያው ነው። አይ ኢትዮጵያዊ ጃንደረባ ኢትዮጵያዊ ጃንደረባ ጥያቄ እየጠየቀ ነው ራሱ እንዲገባው። ግን ፊልጶስን ደግሞ ሲያገኘው እሱ ያን ጊዜ እኛ ፊልጶስን አሁን በምንስልበት መንገድ አይደለም፣ በትህትና አብሮት ሰረገላው ላይ እንዲቀመጥ አድርጎ እንዲያስረዳው ፈቀደለት ማለት ነው። እና አንዳንድ ጊዜ አውቃለሁ ዘርበል ምናምን የሚለው ነገር ላይጠቅመንም ይችላል። እና ግን ስናነበው ቅዱሳት መጽሐፍቱን ምን እንደሚሉ ማወቅ በጣም ጥሩ ይሆናል። ሌላው ሰው የራሱን እምነት በትክክል በተገቢው መንገድ ካወቀ አይ ቲንክ የሌላውንም ያከብራል ማለት ቢየነኑ ማምነው 100%። ሌላው መስደብ ማንጓጠጥ እኔ ወደ ከባድ ንፋስ ወዳለበት ዞሮ እንደመጥፋት ይቆጠራል። መልሶ አንተው ላይ ነው። ፓስተር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነዚህ ዓመታት ውስጥ ልፋቷ ድካማ ፍሬ አፍርቷል ብለው ያስባሉ? እንደው ይሄው ፍሬ ስላፈራ አይደል እኔ ያለሁት ቀጥታም ባይሆን እኮ ስማ አደገኛ መልስ ነው። ምክንያቱም እምነቱ ክርስትና ባይቆይ እኔ እንዴት አድርጌ ነው የማገው? እኔ እኮ ጓደኛዬ ሲነግረኝ ጓደኛዬ ኦርቶዶክስ ነው ግን በደንብ አያውቀውም እንትኑ ያው እና እኔ እንዳውም ከባድ ጥያቄ እየጠየቅኩ አስቸግረው ነበር። እና አኒማል በካ ይለኛል። ምን አውቃለሁ እኔ ይለኛል። ለምሳሌ አሁን የስቅለት ጊዜ እኔ ምን ጠይቀው ነበር? ምን ጠይቀው ነበር? አምላካችሁ ዛሬ ከሞተ ዓለምን ማን ነው የሚያስተዳድረው እለዋለሁ። ሊመልስልኝ አይችልም። የምሮት ነው እየቀለድ ነው? ኖ ያኔ ነው ምልኩ አሁን አይደለም። ያኔ በዛ ቦታ ያለው እኔ ከሱ በላይ በጣም እንትን ነኝ አየህ በእምነት በኩል እሱ ያው ከቤተሰቦቹ ነው እኔ እንጃ ምናምን ይለኛል። እሱን እኔ እንዳውም እምነቱን ለመሸርሸር እኮ በጣም ነው እንትን ያደረኩት።
በኋላ ግን ግራ የገባኝ እግዚአብሔር የሚለውን እኔ ለኦርቶዶክስ ሰጠሁና አላህ የሚለውን ለእስላም ሰጥቼ ኢየሱስ የሚለውን ለጴንጤ ነው የሰጠሁት። ሶስት መስለውኝ ነበር። እኔ ግራ ገባኝ ማለት ግራ ገባኝ። የትኛው ነህ አንተ እላለሁ ስጸልይ ማለት ነው። የትኛው ነው የኛ አላህ ነው ወይስ የኦርቶዶክስ እግዚአብሔር ነው ወይስ የነዚህ ልጆች ኢየሱስ ምናምን ብዬ ኮንፊውዝድ ሆንኩ እኮ እኔ። ለካ አንድ ነው አምላክ ፈጣሪ አንድ ነው አይደል እንዴ? በኋላ ያው እንግዲህ እያነበብኩ ምን እያልኩ ሄጄ እየሰማሁ ምን እያልኩ በኋላ ለምሳሌ ለኔ ከባድ ነገር የነበረው የሥላሴ አስተምሮ ነው አይደል? የሥላሴን አስተምሮ ሊያስረዱኝ አይችሉም እነሱ። ምን ያውቁትማ እኔው ራሴ አጥንቼ ምን ብዬ እንግዲህ ማስተርሴን ዲፌንድ ሳደርግ አንድ ዶክተር ምን አለ፣ የኖሮጀን ተወላጅ ነው፣ አሁን በጣም ትልቅ ሰው ናቸው። ምን አለ፣ ጥያቄ ሰብኮንሽስ ውስጥ ያለውን ጥያቄ ሳቲስፋክሽን ለማግኘት ነው ያጠናው ምናምን አለ። ምክንያቱም ማን አስረዳኝ ነኝ ማን ያስረዳኝ? በኋላ ነው ማናቸው አንድ ሰው ሥላሴ በተዋህዶ የሚል በአማርኛ የተጻፈ መጽሐፍ አለ፣ ትልቅ መጽሐፍ። ማናቸው ስብሐት ማን የሚባሉ ሰው ይጻፉታል፣ ትልቅ መጽሐፍ በአማርኛ ያገኘው ያው እሱ ትልቅ መጽሐፍ ነው። ግን እኔ ቅድም እንዳልኩ አባቶች እነ ተርቱሊዮን፣ አትናቴዎስ ራሱ ሌሎችም የጻፉትን ሳነብ ለመረዳት ያደረኩት ጥረት የሥላሴ አስተምሮ ላይ ያው ምስራቁም ሆነ ምዕራቡ ልዩነት የላቸውም። የክርስቶስ ማንነት ላይ ያው ባህሪ ሁለት ነው ወይስ አንድ ነው ያው የሚባል ክርክሮች ነበሩ። እነሱ በጣም ይሄን ያህል ርቆ የሚሄድ አይደለም። ዋናው ነገር ክርስቶስ አዳኝነት ማመን ነው የሚለው ሐሳብ ነው እኔ የሚይዘውና በአጭሩ ምን ለማለት ነው ክርስትናው ፍሬ አፍርቷል ሳይቆይ ባይኖር ኖሮ እኔ ያንን እድል አገኝ ነበር ወይ ነው። በነገራችን ላይ አሁን እርስዎ ቅድም እንዳሉት ወንጌላውያን አማኞች ኦልሞስት 99% የወጡት ከኦርቶዶክስ ነው በመጀመሪያዎቹ አሁን የልጅ ስላለ ብለዋልና ሌሎችም እንደዛ ነው የሚናገሩት። እና ሁሉም ከእናቱ ቤት አይደለ ጎጆ የሚወጣው? አዎ ያው እንግድነትን በእስልምናውም እንግድነትን የእስልምና መጽሐፍቶችንም ለባለፈው ጥናቴ ስመረምር በእንግድነት የተቀበለች ቤተክርስቲያን ናት፣ ሀገር ናት ይሏታልና ክብር ለሚገባው ክብር መስጠት ትልቅ ነገር ነው። ውለታን አለመርሳት አንገት ክርስትናም ብቻ ሳይሆን ሰዋዊነትም ጭምር ነውና ፓስተርዬ ጨዋታችን ወደ መጠቅለሉ አካባቢ ነንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተናዎቿ በዝተውባታል ብለው ይናገራሉ። ሌሎችም ቤተክርስቲያኗም ራሷም በኦፊሻል መግለጫዎቿ የህዝብ ግንኙነቷ ገብተን ብናየው ወይም እርስዎም ተመልክቶት ይሆናል ባለፈው 2015 ላይ ለረጅም ጊዜ ጥቁር ቤተክርስቲያኗ ጥቁር ለብሳ ነበር፣ ሀዘን ነበር። ከዛ በኋላ ምዕመኖቿ በየቦታው ይገደላሉ፣ ታለቅሳለች፣ ጸልዩልኝ ትላለች። የኢትዮጵያ ሃይማኖት ተቋማት ራሱ ከትናንት ወዲያ ይመስለኛል ከትናንት ወዲያ መግለጫ ሰጥቷል። በኢትዮጵያ ኦርቶዶክስ ዛሬ ጠዋት ነው ያየሁት እሱን ነገር እኔ አልነበርኩም። ቤተክርስቲያኗ የምታከብረውን ስርዓት አምልኮ በሚድንና በሚሸረሽር ነገር የተለያዩ ቦታዎች ላይ ይታያል። እና ያው ከሌ ብለን ስም ባንጠቅስም ቤተክርስቲያኗ ፈተና ላይ ነው ያለው ነው የምትለው። አንደኛ እርስዎ በዚህ ይስማማሉ ወይ? ሁለተኛ ነገር መፍትሄውስ ምንድን ነው ብለው ያስባሉ? ከቤተክርስቲያኗ ሀዘን ጋር እኩል ቁጭ ብለው ሀዘን ተቀምጠዋል ወይ? ባለፈው ሀዘን በተቀመጠችበት ሰዓት ላይ እስቲ በዚህ ጉዳይ ላይ ያወሩ። እንግዲህ መጠኑ ይለያይ እንጂ ሁሉም ፈተና አለበት። እኛም አሁን ብዙ ስለማናገር እንጂ ብዙ ችግሮች ይደርሳሉ። ቅድም እንዳልኩት ከብዛት የተነሳ አንዳንድ ጊዜ ከሃይማኖት ጋር እንግዲህ በጣም አደገኛው ነገር ምን መሰለ፣ ሃይማኖትን ከብሔር ሃይማኖትን ከፖለቲካ ማያያዝ ሲመጣ መጥፎ ነው እና አንዳንድ ጊዜ ወደ አንዱን እምነት ከሆነ ብሔር ጋር ለመስፋት
ሌላውን ሃይማኖት ከሌላው ጋር የመስፋት ይሄ በጣም መጥፎ ነው። ቤተክርስቲያንም ይሁን በእስልምናም ቢሆን አንድ ሰው የዚህ ብሔር አባል ከሆንክ ሙሉ በሙሉ እስላም መሆን አለብን ሊባል አይችልም። ሰውየው የሚያምነውን በህሊናው የሚወስነው ነው፣ መርጦ የሚወስነው ነው። እንደ አጋጣሚ ሆኖ በአንዳንድ አካባቢ የሆነ እምነት ሊበዛ ይችላል፣ ሌላ ቦታ ሊሳሳ ይችላል። ሁሉም እኩል አይደለም ማለት ነው። ስለዚህ የፈተናው ከብዛት ከትልቅነት ጋር ተያይዞ የሚመጡ የራሳቸው ፈተናዎች አሉ። እንግዲህ እኔ አንዳንድ ጊዜ ያው ስንገናኝም የምንነጋገረው ምንድን ነው መጽሐፉ ምንድነው የሚለው ኤፌሶን ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ፣ ጥበብ እንደሌላችሁ አትመላለሱ እና ይሄ የኤፌሶን 4 ወደ መጨረሻው ገደማ ነው። ለምንድን ነው ይሄን የማነሳው? ዘመን አለ። እያንዳንዱ ዘመን የራሱ ቻሌንጅ ይዞ ይመጣል አይደለም? ለምሳሌ በነገስታቱ ዘመን ግርማዊ ቀዳማዊ ኃይለ ሥላሴ የቤተክርስቲያኑ የበላይ ጠባቂ ናቸው፣ የንጉሥ ነገስቱ ተብሎ እና አፄ ቴዎድሮስ እምነቱም ላይ ጠንካራ ናቸው። አንዳንድ ጊዜ እንግዲህ ፖለቲከኞቹ እምነቱ ላይ ጠንካራም ሳይሆኑ የዚህ እምነት ነኝ ሊሉ ይችላሉ። እሱ ምንም ማለት ነው። እንግዲህ ከደርግ ዘመን በኋላ ያለውን ብናይ እግዚአብሔር የለም የሚል መንግስት መጣ። ሃይማኖት የሰፊው ህዝብ ማደንዘዣ እጽ ነው ተባለና እውነቱን ለመናገር ኦርቶዶክስና እስልምናን ወዲያው መምታት አይቻልም። ከህዝብ ብዛት እኛ ነን ያኔ በጣም ብዙ መከራ ያየነው ብዙ። እኔ ለምሳሌ ጎንደር ኦልሞስት እግዚአብሔር ነው ያተረፈኝ፣ ልሞት ይችል ነበር። ነግሬሃለሁ አንድ ጊዜ ያጫውቻለሁ ቋራ ሆቴል እና ወይኒ ቤት ባሌ ለምሳሌ እጁ ሰው ገብቶ ማይተርፍ ሰው እጅ ገብቼ 10 ወር አስሮኛል። እኔ የጎንደሩ ባለስልጣን ነው አይደል? ህዝቡ አይደለም አይደል? ባለስልጣኑ ህዝቡ አይደለም እንዴ? ህዝቡማ ምን ይነካኛል? የመላኩ ተፈራ እና እሱማ ሃይማኖት የለም ብሎ እኮ ማለት እሱን እኮ ነው የምልህ። ያኔ እግዚአብሔር የለም ብለው በተለይ ወጣቶች የሆኑ ሰዎች ደግሞ እንዳናስተምር እንዳናምን ነው። ግን በኋላ ምን ያደርጋሉ? ህዝቡን ብዛት አዩና እኛ ሁለት ሃይማኖት ነው የምናውቀው ምናምን ማለት ጀመረ። ደርግ ራሱ እግዚአብሔር የለም የሚል ሃይማኖት የሰፊው ህዝብ እጽ ማደንዘዣ እጽ ነው የሚል ልክ የደገፈው አስመስሎ እኛ ሁለት ሃይማኖት ነው የምናውቀው ክርስትናና እስልምና ይላል። ክርስትና ሲል ቀጥታ ኦርቶዶክስ ነው ሌላ የለም አይነት ነገር። እንግዲህ እግዚአብሔር የለም የሚል መንግስት መጥቶ ያ ፈተና እንግዲህ ፓትርያርኩም ሞቷል። እንግዲህ አይደለ ከኛ ወገን ደግሞ ቄስ ጉዲና ሞቷል። እንግዲህ የሚታወቁ ስለሆኑ ነው እነሱ እንጂ ሌሎችም እንደዚሁ አይነት አደጋ ፓትርያርኩ አቡነ ቴዎፍሎስ አቃቸዋል እንዴ አቡነ እንግዲህ ያ የክህደት አስተምሮን በነበረ ጊዜ ሰው ቤተክርስቲያን መሄድ እንኳን እምነቱ እያለው የፈሩ ባለስልጣናት አሉ። እኔ ለምሳሌ ባሌ ታስሬ እያለው አንዱ ኮሎኔል እዛ የወይን ቤቱ ኃላፊ የነበረ ሰው ነው። ሲያሰቃዩ ጠራኝ አንድ ቀን። አንተ ምክር ታደርጋለህ፣ እኔም እኮ ራሴ ሃይማኖተኛ ነኝ ኦርቶዶክስ ነኝ፣ ግን ጊዜና ቅዝምዝምን ጎንበስ ብሎ ነው ማሳለፍ ይለኛል። እኔ ቀጥ ብዬ ነው ማሳለፈው አልኩት። ደረቅ ክርስቶስ ያድርቅ እዚህ ደረቅ ነህ አንተ። እኔ ተሰቃየሁ ካንተ ጋር እዚህ በደርግ አለኝ። አዎ ተሰቃየሁ እኔ ካንተ ጋር እዚህ ትተህ እዛ ደቡብ አሉ እዛ እንትን አትልም። አይ ሃይማኖት የቆሸሸ ሸሚዝ አይደለም ጌታ ያልኩት። ከዛ እንዳው እኔ ምን አልኩት፣ እንዴ እናንተ ከመቼ ወዲህ ነው ሰው መግደል የምትሳሱት? ለምን ሞት የማይፈራ ሰው አታውቅም እንዴ አንተ አልኩት። ለምን አትገሉኝም አልኩት። ሰማዕት ልትሆን አንገልም ማለት ለምንድን ነው ይሄን ያመጣሁት? ቤተክርስቲያን እንኳን መሄድ ሰው ይፈራ ነበር። ባለስልጣኖቹ በተለይ ባለስልጣኖቹ ትንሽ ሀብት ያላቸው ምናምን በቃ እግዚአብሔር ይመስገን እንኳን አይባልም ነበር እኮ። ያ ራሱን የቻለ ፈተና ነው አይደል? እንግዲህ ያ ዘመን ያመጣው ቀጥሎ እያለ እየመጣ ጊዜው ሲለወጥ እምነትህን አትለውጥም፣ ቀኖናህን አትለውጥም። ግን አሰራሩ ላይ በጣም አንዳንድ ጉዳዮች ላይ ጥበብ ግን በደንብ መንቃት የሚያስፈልግ ነገሮች አሉ። የሚገርመው እኮ ፓስተርዬ
ቤተክርስቲያኑ አንዳንድ ጊዜ ሄዳባቸው ሳይሆን አሁን የሰሞኑን አይተውት ከሆነ አይ ይሄ ልክ አይደለም ስርዓቷን በሚያንቋሽሽ መልኩ ነው እሱ ተቀባይነት አይኖረውም። እሱ አይደለም። አይ እሱን ሳይሆን እኔ ያኔ አንድ ጊዜ የተፈጠረው ምናልባት አንተ ማንሳት ያልፈለከው ሊሆን ይችላል። ያኔ ይሄ ኦሮሚያ እነ ቤተ ክህነት ላይ ሲፈጠር እኛ እንደው ለማስታረቅ ገብተን ነበር። እንደው ሞክራችሁ ነበር እንዴ? በጣም አዎ አራት ሆነን እኮ ሀጂ ኢብራሂም ትፋ፣ ካርዲናሉ፣ እኔና ፓስተር አዱኛ ከአድቬንቲስት አራት ሆነን ምንችለውን እኮ ፍቀዱልንና እኛ እስቲ ጉዳዩን እንየው ብለን እኮ ሞክረን። እንዴት ነበር እንግዲህ ያው ማለት እንዴት ተሳካላችሁ ወይስ እንዴት? አይ ያው እነሱ እንደዚህ አይደለም እንደዚህ በሏቸው፣ አይ ፍቀዱልና ሁለታችሁንም እንጠይቅ ብለን ስንል ያው አይ ያው ሰምተውናል፣ አዳምጠውናል። ፓትርያርኩን እና ሁለቱ ጳጳሳት ሊቃነ ጳጳሳት አቡነ አብርሃምና አቡነ ጴጥሮስ እና ግን ያው እኔ አሁን ያሳዝነኛል። ምን ማለት ነው ይሄ? በደንብ አስቦ የችግር መምጫዎቹን ነገር በአግባቡ የመፍታት ጉዳይ አስፈላጊ ነው። ይሄንን ለፖለቲከኛ ምናምን መሀል ገብቶ እንዲጫወት መፍቀድ አይገባም። አሰራር መለወጥ ይቻላል። ቀኖናህን አትለውጥም። ግን እንደ ቤተ ክርስቲያን እምነት ሲኖዶሱ አንድ ነው። በቃ እሺ። አሁን እንግዲህ ትግራውን ተመልከት። እዛ ውስጥ ብዙ መግባት አልፈልግም። ግን እኛ ይቅር ማለት የምናስተምር ይቅር አንልም ወይ? አሁን አንዱ እኔ በጣም የሚያሳስበኝ ምን ማለት ነው? መጽሐፌም ከዚህ ጋር ይያዛል። አሁን ምን ማለት ነው? እኔ አሁን በደል መቁጠር ብፈልግ በጣም እኔ ብዙ በደል ደርሶብኛል። ከቅድሙ አሁን ከልጅነት እቺ የ7 ዓመት ዕድሜ 8 ዓመት ዕድሜ ለምን እንደዚህ አላረክም ብሎ ያለኝ ሰውዬ አሁን እሱን ሰውዬ ከኦርቶዶክስ ጋር ላይ ያይዘው እንዴት ይሆናል? ሌላ ጊዜም ሌላ ታሪክ አለው። እዚህ ሚዲያ ላይ ማናገረው እኔ ለአንድ ዓመት እንድታሰር አንድ ጊዜ ያልሆነ የሐሰት ምስክር የመሰከሩብኝ ሰዎች አሉ። እነሱ ናቸው እንጂ እኔ ገሌ ነው ቢል ሃይማኖቱ ጋር አላላክከው። ይቅርታ ሰው አይደለህም። አዎ እኛው እንዳጠቃላይ እኔም በድዬ ሊሆን ይችላል፣ ሌላ ሰውም በድሎኛል። እኔም በድዬ አሁን አንዳንድ ጊዜ ሰው አይታየውም። የሰው የጠቢባን አይኖች ግን ወደ ራሱ ናቸው ይላል መጽሐፉ። ምንድነው የሌላውን እምነት? ለምሳሌ እኔ እኮ በዚህ እኔ ልል ይችላል። ለምሳሌ እኔ 66 ነው የምቀበለው፣ 80 አልቀበልም ወይ 70 ምናምን አልቀበልም ልል ይችላል። የማልቀበልበትም ምክንያት ማብራራት ይችላል እንጂ እዛ ውስጥ ገብቼ ለምን ነው የምሳደበው? ልክ እንደዚሁ ከዚህ ከእናንተም በኩል በጣም በቃ የሚሳደቡ ስድብ ራሱ መጽሐፉ ይፈቅዳል ወይ? ጥላቻን ይፈቅዳል? በስነ ስርዓት ማስተማር ነው። አዎ ለምሳሌ ታውቃለህ አይደለም? ይሄ በስነ መለኮት ትምህርት ቤቶች ሁላችንም ኮምፓራቲቭ ሪሊጅን ወይም የተለያየ እምነቶችን እነሱ የሚያስተምሩትን እንማራለን፣ ለማወቅ እንሞክራለን፣ እንረዳለን። ያም ሆኖ የኔ እምነት ነው። ህሊናዬ በተገባው በተረዳሁት መጠን አምኜ የምቆምለት አለ። ማልደራደርበት እኮ መሰረታዊ ነገር አለ። አሁን በወንጌላውያን መካከል ለምሳሌ ብዙ ሰው በጣም ብዙ ምን ይሆን የሚመስለው አለ። ግን በስነ መለኮት ከሄድክ 3 ቦታ ነው የሚከፈለው። ሉትራን አሉ፣ ሪፎርምድ የሚሉ አሉ። የጆን ዌስሊ ጆን ካልቪን የሚባለው አዎ። እኛ ደግሞ የጃኮብ አርማነስ ወስሊያን ምናምን ብለን ምንም ብዙ ርቀትም የለውም። 3 ሜጀር ቦታ ነው የሚወጣው። እሱን በሌላው ሰው ታች ያለው ያውቃል አያውቅም ሌላ ጥያቄ ነው። እንዲያውቅ ማድረግ ሊያስፈልግ ይችላል። ቅድም እንዳልነው በኦርቶዶክሳውያንም እንግዲህ ምስራቃውያን እንደዚህ ተብሎ ኢስተርንና ኦሪየንታል የሚባሉ አሉ። ይሄን ያህል መሰረታዊ ልዩነት አላቸው ወይ የሚለው ላይ ያን ጉዳይ የሚያጠኑ ሰዎች የሚያዩት ሊሆን ይችላል። ግን እንደ አንድ አገር ህዝብ እኔ ምንድነው የማምነው አንድ ሰው የራሱ ብቻ እንኳን ቢኖረው በሰውነቱ ህግ እስካከበረ ድረስ መነካት የለበትም። ሐሳቤ ገብቷል? ለምሳሌ ለምንድነው አባትና እናትን አክብር የሚለው መጽሐፉ? ስለወለዱን ነው አይደል እንዴ? ታላቅ ክብር ለሚገባው ክብር ስጥ። ለምንድነው ክብር የሚገባውን አምልክ አይደለም የተባልኩት? ክብር ለሚገባው ክብር ስጥ።
አንቱ ለምን እኛ በእኔ ባህል ባደኩበት ባህል እኮ እኔ አባቴን እርሶ ነው የምለው ነው እኔም እንደዛ ነው አዎ እርሶ ብዬ ነው የምጠራው እንጂ በነጠላ እገሌ አባቴን አይደለም ነው የዛሬው እኮ ስለዚህ የኛ አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች አዎ ይቅርታ ሰው መሆን አለባቸው አዎ አንደኛ አባቶች ራሳቸው እርስ በራሳቸው በመካከላቸው ያለን አስተሳሰብ ላይም በደንብ መግባባት አለባቸው አሰራር የሚሻሻል ካለ አሰራሩ ማሻሻል ነው ግን ማይሻሻል ነገር አለ ምንም ሊለወጥ ማይችል ነገር አለ ዋጋ የምትከፍልለት ህይወትን የምትሰዋለት ነገር አለ ግን አሰራር ከሆነ እንዴት ነው ብሎ ማየት የግድ አስፈላጊ ሊሆን ይችላል ሌላው ያን ጊዜ አቡነ ቴዎፍሎስ እና ቄስ ጉዲና ቱምሳ ቀሲስ ሰለሞን የሚባሉ በነበሩበት ጊዜ አንድ ነገር ሞክረው ነበር የመተባበር ጉባኤ የሚባል አለ በስላሴ የሚያምኑ አትሊስት በስላሴ አስተምሮ የሚስማሙ ምክንያቱም የዛ ጋር ከተስማማ ሌላው ብዙ ችግር አይደለም የሚል የወንጌላውያንን ካቶሊክና ኦርቶዶክስን አንድ ማዕቀፍ ያለው ማህበር አቋቁመው ነበር በነገራችን ላይ አንዱ ቄስ ጉዲና ለሞት ያበቃቸው እሱ ነው ምክንያቱም ኦርቶዶክስም ከኛ ጋር ያው ልጆቿ ከዛ የወጣ ነው ቅድም እንዳልነው እንግዲህ በእድሜ ትልቅ የሆነ ሰው ወይም እናት የሆነ ሰው እናት ልጆቿ ምንም አይነት ባህሪ ሊኖራቸው ይችላል የኔ እናት እኮ 8 ልጆች አሏት ከ8ቱ እኔ ነበር በጣም አስቸጋሪ ግን የሚገርመው ትልቅ አቴንሽን የምትሰጠው ለኔ ነው እኔን በጣም ትወደኛለች ስለማስቸግር ሳይሆን የማስቸግርበት መንገድ እሷ ገባት በኋላ እኮ እኔ አስቸጋሪ እንዳልሆነ ያረጋችኝ አወቀች በኋላ በእልህ መንገድ ከመጡብኝ አልመለስም ጎሽ ጎበዝ እኔ ልጅ ከተባልኩ ምንም ችግር የለም ገብቷል ካስፈራሩኝ እሺ አይደለም አባቴም በኋላ ደብድቦኝ አንድ ቀን እኮ እኔ ነፍሴን ስቼ ስንት ውሃ በላይ ላይ ፈሶ ነው ምለው ነው በቃ ከዛ ወደ አልነካኝም በቃ እንደ ልጅ ሲገርፉኝ አይለምደኝም በል ሲሉኝ ይሻላል ነው ማለት እና የሚያስፈራራ አሁንም አለችብኝ መሰለኝ በዚህ እድሜ ሰው ሲያስፈራራኝ አልወደም እኔ የፈለገ ማንም ሊሆን ይችላል ማንም ማለት ሊያስረዳኝ ይችላል ስህተቴን አምናለሁ ግን ማስፈራራት ምን አመጣው አሳያለሁ ካሉኝ እንግዲያውስ ታሳያለሽ ብዬ በኋላ እናቴ አወቀችና ጎበዝ እኔ ልጅ ማለት ያለ በውሸትም አታሞግዘኝም ግን ይሄን አርግ እሺ ካላረክ እንዲያረጋለሁ ሲባል በቀዘጋ ይበላሻል እና ማለት ወላጅም እኮ ልጆችን ሲያሳድግ አንድ አይደሉም አይነታቸው ይለያያል ቅድም እንዳለ ደግሞ ልጆች ትዳር ከመሰረቱ በኋላ ደግሞ መቼም እዛው ትዳር ውስጥ መግባትም አይቻልም በመልካም ሲከተላያዩ እነዛም ሰዎች ቤተሰቦቻቸውን ይጠይቃሉ ስለዚህ አንደኛ በክርስትና ማዕቀፍ እኛ አንድን ጌታ ምናምን አንድን ክርስቶስም ምናምን በስላሴ ምናምን ጥምቀትም ቢሆን እኮ ይለያያል ሞድ ኦፍ ባፕቲዝም እንጂ የጥምቀትን አስፈላጊነት ምናምን አሁን የስላሴ ስለ ስላሴ ሳጠና ቅድስት ስላሴ አሁን ዩኒቨርሲቲ ሆኗል ሄጄ ነበርና ያኔ ዲን የነበሩ ሰው ጢሞቴዎስ ይሁኑ ስማቸው አቡነ ጢሞቴዎስ የሚባል ዲን ነበሩ አላፊ ነበሩ የበላይ ሊቀ ጳጳስ እኮ የበላይ እሳቸው ጋር ሄድኩና ምን ፈልገው ነው ብሎ እሳቸው ጋር ደረሱ የሆነ ጥናት ፈልጌ ነው ቃለ መጠይቅም ለማድረግና ላይብረሪ ውስጥም ማያቸው ነገሮች ካሉ ብዬ ነው አልኩ እዛ እኛ በ40 ቀናችሁ ከኛው እየወጣችሁ ደግሞ ለማጥናት ወደኛ ትመጣላችሁ አሉኝ ኧረ ግድ የለዎትም እኔ በ40 ቀን አልተጠመኩም አልኳቸው ሙስሊም ነኝ አይ በ40 ቀን አልተጠመኩም አልኳቸው እናስ በስንት ቀን ነው አለ አይ ኧረ ካደኩ በኋላ ነው እንዴ የት ቆይተህ የት ነበርክ አሉ አይ ሌላ ቦታ ነበርኩ ስላቸው ነው እንዴ ፈቀዱለት በቃ ከናንተም የወጡ መልሰው ቢጠይቁ እኮ አባታችሁ ምን ችግር አለ እንግዲያውስ ምናምን አልኮ ተቀላለድን እና አንዳንድ ጊዜ ሰው የራሱን እምነት አስተሳሰብ ያክብር
የሌላውን ማንቋሸሽ አይችልም ማለት እንዳልኩት እኮ ነው የምንለይበት ምክንያት በዚህ ምክንያት 1 2 3 ለምሳሌ ስላሴ ብሎ ክርስቲያኖች የሚያምኑት 3 አምላክ ነው ቢለኝ አንድ በሌላ በኩል ያለ ሰው አይ አይደለም እንደዚህ አይደለም ብዬ አስረዳለሁ ክርስቶስ አልሞተም አልተሰቀለም ለሚል ሰው ደግሞ አይ ይሄ እኮ በታሪክም በእንትንም ያለ ፋክት ነው ብዬ አስረዳለሁ ማስረዳትና ማንቋሻሽ ማስረዳትና መሳደብ ይለያያል የኔን አቋም ምንም አንዳንድ ጊዜ አንዳንድ ሰው ምን ይመስለዋል አሁን በኢትዮጵያ ተቋማት ስንገናኝ እንጸልያለን እስላሙም ይጸልያል በአረብኛ ያው እና በአማርኛም በራሱ ቋንቋ በለመደው ቋንቋ ይጸልያል ክርስቲያኛም እንጸልያለን አክራሪ ቢሆን ያንን ቁጭ ብዬ ሰማለሁ ወይ ቆሜ አብሬ እጸልያለሁ እኮ ግን ምን ያረጋኛል አሁን የሱ ማለት ምን ክፋት አለው ባዳምጥ ልሰማ አንዲት የኢትዮጵያ ምድር ላይ እኮ ከኔ የተለየውን አስተሳሰብ ለምን ምን ችግር አለው ይሄው መካነ ኢየሱስ እዚህ እኮ ቅድስት ማርያም አለች ከቅድስት ማርያም 200 ሜትር 300 ሜትር ቅርበት ነው መካነ ኢየሱስ አለ የመጀመሪያው አጥቢያ ማለት አንዋር መስጊድ እዛ አለ ራጉኤል እዛ አለ ሁለቱም ይጸልያሉ እግዚአብሔር አንድ ላይ ይሰማል ይፈርደውን ይፈርዳል አንድ ጊዜ ምን አልኩ መሰለህ እኔ አሁን ያልገባው ሰው ለምሳሌ አዛን ይባላል በእስላም አዛን የሚባለው ተነስቶ አላሁ አክበር ብሎ ካለ በኋላ ሀያል አልፈላህ ሀያል ሰላት ይላል እና ምንድነው የሚለው ከመተኛት መጸለይ ይሻላልና ተነሱ ለጸሎት ተነሱ አሁን ይሄ ምን ችግር አለው ማለት ለጸሎት ተነስ ከተባለ እኔ እነሳለሁ በራሴ መንገድ እጸልያለሁ ወደ ክብር ቦታ ነው ወደ ጸሎት ቦታ ነው እና ከመተኛት መጸለይ ይሻላልና ተነሱ ነው ይሄን ያነሳ ነው ምንድነው ፓስተር ለምንድነው ይሄን የጠቀስኩት አሁን መሰለህ አንዳንድ ሰው ትርጉሙን ያንን ትርጉም ስለማያውቅ መቼ ጋር ነው ልዩነቱ የሚመጣው ከዛ እሱ እንደዛ ካለ በኋላ እዛ ጋር ያቆምም ወደ ኮንፌሽን ኦፍ ፌዝ እንለዋለን አይደለም እኛ የሐዋርያት እምነት መግለጫ የምንለው አይነት ወደሱ በሚገባበት ጊዜ እኔ በዛ መስመር መሄድ አልችልም ስለዚህ ግን ምንድነው ችግሩ ነው ትክክል ፓስተር በጣም ማለት እኔ እንደዚህ ቀለል ባለ መንገድ እንጫወታለን ብዬ አልጠበቅኩም ነበርና በጣም ነው ደስ ያለኝ ኦልሞስት መርሃ ግብራችን ያጠናቀቅን ነው በመጨረሻ የዛሬው ርዕሰ ጉዳያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎቶች አስተዳደሮቿ በፓስተር ጻድቁ አይን እንዴት ይታያል ነበርና ያለውትን ፍቅሯን ስስተውትን መልከታውትን ትዝብተውትንም ገልጸዋልና በመጨረሻ እንደው ይሄ ጉዳይ አልተነሳም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ምዕመናን ወጣቶች እንዲሁም አስተዳዳሪዎች ማስተላለፈው መልእክት አለኝ እንዳጠቃላይ ቤተክርስቲያኗ ከሀገር ጋር የተሰፋች ናትና የሷ ፌል ማድረግ የሷ መበታተን ሀገርን ዋጋ ያስከፍላልና ብለው ያው ወደ ሞት አይደል ምን ሄደው ከዚህ በኋላ ወደ ኋላ እንመለስምና እንደ አባት እንደ አንድ የሀገር ሽማግሌ ሁለታው እንዳለበት ሰው የሚያስተላልፉት መልእክት ካለ በመጀመሪያ ደረጃ ኢትዮጵያ ውስጥ የኢትዮጵያ ሕዝብ 98-97% ሃይማኖተኛ ነው እየተባለ እንዴት ይሄ ሁሉ ነገር ይሆናል የሚለውን የውጪ ሰዎችም ሲጠይቁን እኛም ራሳችንን ስንጠይቅ ለመመለስ በጣም ከባድ ነው ስለዚህ ለምንድን ነው ይሄን ማነሳው የቁጥራችን መጠናችን የየግላችን ያው እንግዲህ ምን እንደሚባል ታውቃለህ አሁን አንዳንዴ በጣም ማለት እንደዚህ ነን እሱ ጥሩ ነው ግን ነን ወይ እኔ ኦርቶዶክሳዊ ነኝ ያለው ሁሉ እውነት ኦርቶዶክሳዊ ነው ወይ በእምነቱ በአቋሙ አንዳንድ ጊዜ ከላይ ቆዳው ቁስ አካሉ የዚህ ቤተ እምነት ነኝ ይልና ውስጡ የለም ከዛ አስተምሮ ጋር ከዛ አስተሳሰብ ጋር እኔ ይሄንን ለሌሎችም ለኛዎቹም እናገራለሁ ምክንያቱም ሃይማኖት ተግባሬን ካልገዛ የአንደበት ብቻ ከሆነ ያፍ ብቻ ከሆነ ምን ይጠቅመኛል ስለዚህ ለአገር ሰላም ለአንድነት እስከ ዛሬ ድረስ ይሄ ሀገር
እግዚአብሔር ጠብቆን በአንድነት ቆይተዋል። ብዙ ፈተና አልፈናል። እንደየመጠናችን እንደየሁኔታችን ያለፍንባቸው ፈተናዎች ብዙ ናቸው። ግን አሁን አጠቃላዩን ልናገር ብዬ ነው። ከአጠቃላዩ ተነስተን ሁላችንም እስላም፣ ክርስቲያን፣ ባህላዊ እምነት ወይም ክርስትና ውስጥ መተን ኦርቶዶክስ፣ ካቶሊክ፣ ወንጌላውያን አንድ መጽሐፍ ስለሆነ እኛ ያዝነው ከምናልባት እኛ በዛ በአንድ መጽሐፍ ዙሪያ ምን አለ የክርስቶስን መንገድና የእሱን አርአያ ብንከተል፣ ለምሳሌ በአንተ ላይ እንዲደረግብህ የማትወደውን አንተም አታድርግ፣ እንዲደረግልህ የምትፈልገውንም አድርግ ይላል አይደል? ያ ፈሪሳዊ እኮ ለሰዱቃውያን ከባድ መልስ ክርስቶስ ሲሰጥ ሊፈትነው ነው የጠየቀው። ከሕግ የትኛው ነው ትልቅ ምናምን ብሎ የጠየቀው ማለት ነው። እና ክርስቶስ 10 ሕጎች የሙሴ ሕግ በሁለት ነገር እንደሚጠቃለል ነገረው። እግዚአብሔር አምላክን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም አእምሮ ውደድ፣ አምልከውም። ባልንጀራህም እንደራስህ አምልክ፣ እንደራስህ ውደድ አለው። ባልንጀራ እንደራስህ ውደድ ሲለው ሰውየው ያው ማምለጥ ፈልጎ ባልንጀራዬ ማን ነው ብሎ ጠይቀዋል። ለምንድን ነው ይሄን ጥያቄ የሚጠይቀው? ለምሳሌ ማቴዎስ 5 ላይ ምን ይላል? ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ለሰማይ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁንም ውደዱ፣ የሚጠሏችሁንም ጸልዩላቸው፣ የሚረግሟችሁን መርቋቸው አይደለም የሚለው የተራራው ስብከት ላይ ታውቃለህ። እና ባልንጀራዬ ማን ነው ሲለው የሰጠው ምሳሌ ክርስቶስ ሆን ብሎ ነው የሰጠው ያን ምሳሌ። እነሱ ሰማርያውያን ለሚባሉ ሰዎች ያላቸው ጥላቻ ያላቸው ንቀት አይሁዶቹ ማለት ነው። እነዛ የፔንታቱክ ብቻ ነው የምንቀበለው የሚሉ ናቸው። አይሁዳኖች ደግሞ እነዚህ የተቀየጡ ዲቃላ የሆኑ ብለው ነው የጠራቸው። እና በሰማርያ መንገድም አይሄዱም ታውቃለህ። አቋርጦ እንዲህ ዙሪያ ነው የሚሄዱ፣ አጭሩ መንገድ ትተው መሬቱን ላለመንካት ማለት ከጥላቸው። ግን ክርስቶስ ምን አለ? አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች አግኝተው ቀጥቅጠው ደብድበው ገፈውት በሞትና በሕይወት መካከል ጥለውት ሄዱ። አንድ ካህንም የኦርቶዶክስ ካህን አላልኩም፣ የአይሁድ አንድ ካህንም አንዳንድ ሰው ዝም ብሎ ሳይሰማ ስለሚተረጉም ብዬ ነው። አንድ ካህንም በዛ ሲያልፍ አይቶት ገለል ብሎ አለፈ ይላል። ምናልባት የሞተ ሬሳ መንካት ያረክሰው ይሆን? እሱ ከኢየሩሳሌም ወደ ኢያሪኮ ለምን ይሄዳል? ሌላ ጥያቄ ነው። ገለል ብሎት አልፎ ሄደ። ካህን ለአይሁዳውያን ትልቅ ቦታ የሞራል ልዕልና ያለው ነው አይደለም? ከዛ ደግሞ ሌዋዊ መጣ። ሌዋዊም የእግዚአብሔርን ዕቃ የሚሸከም በእግዚአብሔር ቤት የሚያገለግል ነው። እሱም ገለል ብሎ ሄደ። አንድ ሰማርያዊ መጣ። ማለት እነሱ ሰማርያውያን ጨካኞች፣ ለሰው ማራሩ የሚሉትን ክርስቶስ ምን አደረገ? ሰማርያዊ አሁን ሩህሩህ ሰማርያዊ እያልን ተረጎምን እኮ አይደለም? እሱ ሰውየውን ሲያይ አዘነለት ይላል። አዎ የመጀመሪያ እርዳታ አደረገለት። ቁስሉን አጠበው፣ ሸፈነው፣ ምን አደረገውና እኛ ክሊኒክ እንደምንል ወደ ሆስፒታል ኢመርጀንሲ ወሰደውና የሚከፈል ስንት ነው ከፈለና ከዚህ በላይ ዋጋ የሚያስከፍል ከሆነ ስመጣ ከፍላለሁ አለ የሚለው ምሳሌ ሰጠና የክርስቶስ ምሳሌ አንድ ፖይንት ነች። ባልንጀራዬ ማን ነው ስላለው ነው። ለዚህ ሰውዬ በጠላት እጅ ለወደቀው ባልንጀራው ማን ይመስላል አለው ክርስቶስ። ያንን ፈሪሳዊ በጎ ያደረገለቱ ይመስለኛል አለ። አንተም እንዲሁ ሂድና አድርግ። ሰውን በሰውነቱ የተጎዳን ሰው በሰውነቱ ሃይማኖት ሳንለይ፣ ጾታ ሳንለይ፣ ብሔር ሳንለይ ሰውን በሰውነቱ አንዳንድ ጊዜ አሁን ሰውን በሰውነቱ የሚሉ ሰዎችም ጨካኞች ናቸው። በሰውነቱ አይደለም ሰውን የሚያዩት። ስለዚህ የሰውን ብሔር፣ ቋንቋ፣ ሃይማኖት ምናምን ሳይሆን የምናየው ሰው ነው። ከዛም አልፎ እኮ ኢትዮጵያዊ ነው። የአንድ ሀገር ዜጎች ነን። አሁን እንግዲህ በዚህ ክልል ተባብለን አለን፣ ግን በአንድ አገር ግዛት ውስጥ የምንኖር ሰዎች ነን። አንዳንድ ጊዜ የሚገርምህ የለብኝም የምትለው ሲቆጠር አንዱ ተቀላቅሎ ታገኛለህ። የሚገርም ነው። አንዳንድ ጊዜ ማለት አንድ ፋሚሊ ውስጥ ቅድም በእምነት እንዳልነው በብሔርም 3-4 ይቀላቀላል እና ከቀን በኋላ የመጣን መጥፎ አስተሳሰብና ክፉ አስተሳሰብና በሽታ አለ። ስለዚህ ሃይማኖታችን ለምን አንደበታችንን አይገዛም? ሃይማኖታችን እግራችን ደም ከማፍሰስ ለምን አያቆም?
እጃችን ጉቦ ከመስጠት ኮራፕሽን ውስጥ ከመግባት ለምን ንጹህ አይሆንም? ይሄ ሁሉ ጋር ያለ ችግር ነው። ለአንድ ወገን የሚሰጥ አይደለም በአሁኑ ጊዜ አይደለም። ስለዚህ እኔ አንዳንድ ጊዜ እንዳውም የኔ ሙግት እንደምባቆም ከእግዚአብሔር ጋር ምን ነው አምላኬ እንደው ኃጢአታችን ምን ያህል ቢበዛ ነው? አረ ይቅር በለን። እኔ አሁን የገሌ ነው አልልም። እስቲ ማረን አንተ። ምክንያቱም እኛ ጥሩ ብንሆን እግዚአብሔር ጥሩ አይሰጠንም እንዴ? የሚገባልን እኮ ነው የሚሰጠን። ስለዚህ እንደ ሀገር እንደ ህዝብ ማሰብ ያለብን ጊዜ ነውና አንዳንዶቻችን እንግዲህ አልፈን የመጣ ነው ቀላል አይደለም። እግዚአብሔር የለም በሚባልበት ዘመን በጣም በእምነት ሰዎች ላይ ብዙ ችግር ሲደርስ እንደነበረ እናውቃለን። ቀደምም ስላነሳን ነው። ስለዚህ ምናልባት ምለው እኔ አንደኛ በኢትዮጵያ ውስጥ ከባህላዊ እምነቶች ውጪ ያለን እንግዲህ እምነቶች ትልቅ እምነቶች እንግዲህ ኢትዮጵያ ኦርቶዶክስ፣ እስልምናና ወንጌላውያን በቁጥር እንግዲህ ምን በዛ ሁሉ አሁን እኔም ካወራው ከበደ አድርጌ ነው ማውራት አውቃለሁ። 35 ሚሊዮን ይላል እና አንዳንድ ጊዜ ያስቃል። አንዱ ደግሞ ሰሞኑን እኛ 50 ነን 70 ነን ብሏል። እኔ ስቀልድ ደግሞ 100 ነን እንግዲህ ክርስቲያኖች ብያለሁ። ቁጥር ግድ የለም እሱ ምንም አይደለም። ጥያቄው ሃይማኖተኞች ነን ወይ? ተግባር እምነቱ ተግባራችንን ይገዛል ወይ? ያ የምንለው ሃይማኖታችን ከአጥር ግቢ ውጪ ከደብር ውጪ አለ ወይ? አምልኮ ቦታ ሄደን በጣም ጨዋ ሆነን ቤት ስንመለስ አለ ወይ? በቤተሰብ ውስጥ አለ ወይ? በሰፈር ውስጥ አለ ወይ? በሀገር ውስጥ አለ ወይ? ሚለው አንድ የሃይማኖት ክፍል ሳይሆን ሁላችንን በጋራ የወደቅንበት ጉዳይ ስለሆነ በእውነት ንስሐ መግባት የሚገባን ነው። ሁለት ምርጫ ነው ያለን። እኔ አሁን ወደፊት የሚወጣው መጽሐፌ ላይ ምንድነው ማለት የበቀል መንገድ አዙሪት ውስጥ ይከተናል። መውጫ የለውም። እሱ የለው መውጫ ያለው የይቅርታ የምህረትና የእርቅ መንገድ ነው። እሱን ደግሞ ክርስቶስ አስተምሮናል። እንደው ከሰዎች ጥቀስልኝ ካልክ ሁለት ሰው ብቻ ጥቅሼ ልጨርስ። ዮሴፍን ተመልከተው። ማለት ህልም እኮ እሱ ራሱን ለራሱ ህልም አላሳየም። እግዚአብሔር ነው ህልም ያሳየው። ምናልባት ስህተቱ ህልሙን መናገሩ ከሆነ እንዲህ አየው 11 ዶላር ምናምን ስል ነው እሺ እባክህ አስበሻል እንዴ? ያው ታናሽ ስለሆነ ነው። ከዛ አንድ ቀን እንደውም ጨረቃና ፀሐይም ስለ አባቱም ተቆጣው እና ወንድሞቹ ስለ ህልሙ ጠሉት ይላል። ስለ ህልሙ ልባል እርግጥ በአባቱ ዘንድ የተወደደ ነው። ክፉ ስራቸውን ስለማይተባበርም ነው የጠሉት። በሁለት ጉዳይ፣ አንደኛ ከክፉ ተግባራቸው አይተባበርም፣ ሁለተኛ ህልሙ እነሱ አልወደዱለትም። እንግዲህ እኔ እናንተ የምናውቀው ነው። ሸጡት። መጀመሪያ ጉድጓድ ውስጥ፣ ከዛ ሽያጭ፣ ከዛ ተሽጦም እንኮ የደረሰበት ነገር ኢፍትሃዊ አይደለም እንዴ? እሱ የተጸየፈውን ነገር ወንጀለኛ ነው የአለቃው ሚስት ሊደፍር ተብሎ ከባድ እኮ ነው ሬፕ ላይ ያረገኝ ነው ብላ እስር ቤት እግዚአብሔር ሳለ እንዴ አሁን የዛሬ ወጣት ቢሆን ራሱን አይገልም? እንዴት እግዚአብሔር አሳልፎ ይሰጠኛል ብሎ እኮ አሁን ቢሆን አንገት ላይ ገመድ ማንጠልጠል ነው ቶሎ የሚታየው። የዮሴፍ እምነት ጨለማ ውስጥ ያለፈ እምነት ነው። ይሄ ብቻም ሳይሆን ያ ሁሉ ነገር አልፎ የግብጽ ከንጉስ ቀጥሎ ከፍርዖን ቀጥሎ ሁለተኛ ሰው ሲሆን ወንድሞቹ ሳያውቁት እሱ ነው ያወቃቸው። መጥቶ ሲሰግዱ ህልሙ ተፈጸመ ማለት ነው። ይቅርታ ያደረገበት ጋር ልደርስ እኮ ነው። ከዛ ያው ሆነ አባቱም መጣ ይምጣ ተባለ። ልክ አባቱ ሲሞት እነሱ ተሰብስበው ምን አሉ? አባታችን ሞተዋል፣ አሁን ይበቀለናል አሉ። ሰማና አለቀሰ ይላል። ጠርቷቸው እኔ በእግዚአብሔር ምትክ ነኝ ወይ? እናንተ ለክፉ አድርጋችኋል፣ እግዚአብሔር ጋር ይሄው ዛሬ እንደሚታየው ለመልካም ለውጦታል። እንዳውም አጽናናቸው ይላል እኮ። የሚገርም ነው አይደል? አጽናናቸው፣ እኔ መግባቸዋለሁ ብሎ አጽናናቸው። ከክርስቶስ ቀጥሎ እኔ በይቅርታ ዮሴፍንና እስጢፋኖስን ነው የምጠቅሰው። እስጢፋኖስን በድንጋይ የወገሩት ይገርማል። ይሄን ኃጢአት አትቁጠርባቸው ብሎ ወደ ደርጉትን ያቆምና ይቅር በላቸው። ይሄን ኃጢአት አትቁጠርባቸው። እና እኛ ትንሽ አንድ ስነ ልቦና ችግር ያለብን ምናልባት
ይሄ ቅኝ አልተገዛሁም እኔ ዘራፍ ምናምን ምንለው እሺ ለውጪ ይሁን ለእርስ በርሳችን አንዳችን ለምን ለሌላችን ሰሚት አናደርግም? ስለዚህ አሁንም ቢሆን ለሚሰሙኝ ሁሉ በሃይማኖትም ይሁን በፖለቲካም ይሁን አቋማችን ሆኖ ግን ሌላውን መስደብ፣ ሌላውን ማንጓጠጥ፣ ሌላውን ለማዋረድ መሞከር ራስን እንደማዋረድ ስለሚቆጠር አይጠቅመንም። ይልቁኑ የት ጋ ነው የምንለየው? የት ጋ ነው አንድ የምንሆነው? እንዴት እስቲ ያው የፈለገን ቢሆን አገር ሰፊ ነው፣ አገር እናት ነች። በአንድ ሀገር ውስጥ ነው ያለነው። ስለዚህ በሰላም አብረን መኖር አለብን እላለሁ። ለቤተ ክርስቲያኗ ለልጆች ያሉት መልእክት አለ? ለቤተ ክርስቲያኗ አስተዳዳሪዎች ቅድም ያልኩት እኮ ነው። አሁን እንግዲህ ትልቁ ወጣቱ ለምእመናን ለዚህ ለኦርቶዶክስ ላሉ ምእመናን አሉ አይደል? ያ ለነሱም ማለት ሀገራቸውን ሃይማኖታቸውን እንዲጠብቁ ቤተክርስቲያናቸውን እንዲጠብቁ ምክንያቱም ርዕሰ ጉዳያችን ኦርቶዶክስ ስለሆነ አንደኛ ኦርቶዶክሳዊነት ኦርቶዶክስ ተዋህዶ ማለት ምን ማለት እንደሆነ ጠንቅቀው ይወቁ። መጀመሪያ ዝም ብሎ ጭፍን ፍቅርም አይሆንም እኮ። እኔ እናቴን ምን እንደምትጠላ ምን እንደምትወድ እናቴን አውቃለሁ እና እናቴን በጣም እወዳለሁ። እኔ አሁንም አንድ ቀን አንድ ሁለት ጊዜ ሳላቀው እንባዬ ይመጣል ሳነሳ ስለ እናቴ። ለምን? ስለማቅ ነው እንዴት እንዳሳደገችኝ ማለት ነው። ስለዚህ እናትን መውደድ ናቹራል ነው፣ ምንም እንትን አይደለም። ግን ምንድነው የሚገባት ምንድነው የማይገባት የሚመጥነው ምንድነው? የኔ አናኗሬም አነጋገሬም ያን የሚመጥን መሆን አለበት ማለት ነው። ስለዚህ ወጣቶቹ አንደኛ በደንብ ይወቁት እንትኑ ይሄ አስተምሮውን ዝም ብሎ በጥራዝ ነጠቅ ሳይሆን በደንብ አንብቦ ይወቁትና አንደርስታንድ ያርጉ። አንድ ቤተክርስቲያናቸውን ይወደዱ፣ ያክብሩ። ሌላውንም መስደብ ግን በሁለቱም ወገን ከኛም በተለይ በክርስትናው ዓለም ውስጥ ሆነን እርስ በርሳችን አንዳችን ሌላችንን መሳደቡ መጽሐፍ ቅዱሳዊ መሰረት የለውም ነው። ይሄ ነው። አባቶች ናቸው ያውቃሉ። አይ ቲንክ አባቶች ከማንም በላይ እርስ በርሳቸው እነሱም እንግዲህ ሲወለዱ የተወለዱበት አካባቢ አለ፣ ለትምህርት ሄደው ያው የኖሩበት አካባቢ አለ፣ የተወለዱበት ማህበረሰብ አለ። ግን የሁሉም ናቸው። እኔ ለምሳሌ አሁን የኢትዮጵያ ወንጌላውያን ቤተክርስቲያን ህብረት ፕሬዝዳንት ነኝ አይደል? እኔ ሁሉም ኢትዮጵያ ውስጥ የሁሉም ብሔር አባል የሆኑ ሰዎች በዚህ እምነት ውስጥ ስላሉ የሁሉም ነኝ። ወደ አንዱ እኔ ወደ ተወለድኩበት ማህበረሰብ ላደላ አልችልም። ካረኩ ኃጢአት ነው የሚሆነው። ስለዚህ በተቻለ መጠን ለሁሉም እኩል እይታ መኖር አለበት። እንግዲህ ሶሪ በፖለቲካ ውስጥ መጠላለፍ አለ፣ በቤተ እምነት ውስጥ በሃይማኖት ውስጥ ግን እሱ መኖር የለበትም። ስለዚህ የሃይማኖት ሰዎች ከሌላው ሰው ላይ በግልጽነት በብርሃን ተመላለሱ ስለሚል በግልጽነት መነጋገር አለባቸው። ቅድም እንዳልኩ ዘመኑንም ምን ቻሌንጅ ያለው ዘመን ነው ብሎ ማወቅ ያስፈልጋል። አንዳንድ ነገሮች ከደርግ ያው ያለፉ ነገሮች አሉ ተመልሶ የማይተኩ። ከዛ ደግሞ እኛ ሌሎቻችንን መማር አለብን። ስለዚህ በክርስትናው እምነት አንዱን መጽሐፍ ቅዱስ በያዝነው ሰዎች መካከል መጽሐፉ መሰረት ያደረገ መቀራረብ ሊኖር ይችላል፣ መኖርም አለበት። ግን አንዳችን በሌላችን ድንበር ውስጥ አልፈን ተገቢ ባልሆነ መንገድ በማይመለከተን ጉዳይ ያውም ደግሞ በተገቢው መንገድ መከራከር ሳይሆን ስድብና መወነጃጀል ከዚህ ገብቻለሁ፣ እዚህ ሄጃለሁ፣ ወደዚህ ተመልሻለሁ የሚባለው ጨዋታ ሌላ ቢዝነስ ካልሆነ በስተቀር ጠቃሚነት ስለሌለው ምዕመኑም ከእንደዚህ አይነቱ ነገር ራሱ መጠበቅ አለበት። አባቶች፣ ካህናት የምናስተምረው ትምህርት እንደተጠበቀ ሆኖ ግን የክርስቶስ ወንጌል የሰላም ወንጌል ነው፣ የፍቅር ወንጌል ነው። እንደ ክርስቶስ ልብ እንደሱ አስተሳሰብ ለሚጠሉትም እሱ የሚያደርጉትን አያውቁምና ይቅር በላቸው ብሎ በመስቀል ላይ እኔ እንደ ስነ መለኮት ተማሪ እንዴት አያውቁም ያሰክስ አዘጋጅተው ስንት ነገር አድርጎላሉ እና እውነት ነው። ግን የሚያስከትለው መዘዝ አያውቁትም። ስለዚህ በእውነተኛ ህይወት እና በፍቅር መጽሐፍ ቅዱስ እንደሚለው ፍቅር ለዘወትር ስለማይወድቅ በዛ ሲሆን ያን ጊዜ እንደምታውቀው
ንብ ምንድን ነው የሚስበው ወደ ራሱ? ንብ ሄዶ የሚቀስመው ከየት ነው? ስለዚህ ትክክለኛ ነገር በሚኖርበት ጊዜ የመሳቡ ነገር እኔ አስገድጄ ሳይሆን አንድ ሰው እዚህ ይሻለኛል ሊል ይችላል። ያ የሱ ውሳኔ ነው። ግን እንደ ቤተ ክርስቲያን ደግሞ የቤተ ክርስቲያን የክርስቶስ አካል እንደመሆኗ መጠን የክርስቶስን ባህሪ ተላብሰን መኖር ስለሚኖርብን እንግዲህ አባቶች ህዝብ ይባርካሉ እና ለህዝብ እርግማን ሊሆን የሚችል ነገር በጸሎታቸውም በአስተምሯቸውም መከላከል አለባቸው። ለዚህ ሀገር ሰላም፣ አንድነት፣ ፍቅር በተግባርም በቃልም ምሳሌ መሆን ያስፈልጋል። በተቻለ መጠን ለሁሉም እኩል መሆን ደግሞ ያስፈልጋል። ምክንያቱም አሁን የሚጎትቱ ነገሮች አሉ ወደ ቀኝ ወደ ግራ እና በተለይ ይሄ ፖለቲካን ከሃይማኖት ጋር ማቆራኘት፣ ብሔርን ከአንድ ሃይማኖት ጋር መስፋት፣ እነዚህን አይነት ነገሮችን በጣም አባቶች አዋቂ ናቸው ያውቃሉ እና ይሄን ነገር በጥንቃቄ ይይዛሉ የሚል ሀሳብ አለኝ። እንግዲህ በዚህ ምድር እግዚአብሔር እስካሁን ብዙ ክፉ ነገር ሆኗል፣ ብዙ ችግር ተፈጥሯል። ግን ከዚህ የከፋን እንዳይመጣ ብቻ ሳይሆን እኔ የምጸልየው የተሻለ ጊዜና ዘመንም እንዲመጣ እኔም ጸሎት ነው። እጅግ አድርጌ ያመሰግናለሁ። ይህ ሎዛ ሚዲያ፣ የእንግዳችን ደግሞ ፓስተር ጻድቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዚዳንት በሎዛ እንግዳ መርሃ ግብራችን ላይ ተገኝተው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ስለ አስተዳደሯ፣ ስለ አገልጋዮቿ፣ ስላለው አጠቃላይ ነገር እሳቸው ከውጭ ነው ያዩትን፣ የተሰማቸውን፣ የታዘቡትን፣ ፍቅራቸውን፣ ስስታቸውን ወዘተረፈ በሚገባ አጫውተውናል። በቀጣይ እንግዳ እስክንገናኝ ድረስ ደህና ቆዩ እያልኩ ፓስተር ጻድቁ አብዶ እዚህ ስቱዲዮአችን ድረስ ተገኝተው ፍቅሮትን፣ ክብሮትን፣ ምልከታዎትን፣ አመለካከቶትን በአጠቃላይ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለዎትን ግንዛቤ ስላጫወቱ በአድማጭ ተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። የማርያም ወርቅ ስም መልአክ ያወጣዋል ይባላል እና አንተም እውነት ወርቅ ነህ። በጣም አምላክ ይባርክህ። ምስጋና ለእግዚአብሔር ይሁን። ጥሩ ጊዜ እንዳሳለፍን አስባለሁ። የሚያዳምጡ ሰዎች ግን በቅን ልቦና ሁኔታዎችን ቢያመዛዝኑ የሚልም አስተያየት ለመስጠት ነው። በጣም ነው አመሰግነው። ማለት በየትኛውም አይነት ልቦና ቢሰሙ እኔ ግድ የለኝም፣ ግን እንደው እንዲጠቅማቸው በቅን ልቦና ቢሰሙ በጎውን ቢያዩ ፍቅራቸው እንደው እንግዲህ ችግር የለውም። በጣም አመሰግናለሁ። እኔ እጅግ አድርጌ አመሰግናለሁ።